ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እንዴ የማሰማ እኮ እሱን ነው እኮ ወጋው በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? አዎ ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማቸው ኡስታዝ አሰማቸው ክበሩ ላኪ ወይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ የሆነ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ፣ የቡሃሪ መንፈስ በኢየሱስ ስም ይመታ፣ የሙስሊም መንፈስ በኢየሱስ ስም ይመታ፣ የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። 4 ልጆች ነበርን ያከፈር ነው። እንደዛ ብዙ ጊዜ ተግተን 4 ሰዎች አከፈርንና ወደ ኩዊን እንግባ። ኩዊን ሰላም ብያለሁ። እንዴት ነሽ? ሰላም ኡስታዝ። እንዴት ነሽ? ሰላም ነው? ደህና ነኝ። ምንድን ነው የያዘሽ? አንቺ እንዳትሰልሚ የሚያደርግሽ ነገር ምንድን ነው? ራሱ ዋናው ነገር የያዘሽ ምንድን ነው? ጥያቄህን ከመመለሴ በፊት አንድ ጥያቄ ያለኝ። ሙስሊም ያልሆነ ሰው ማለት ነው ስለ ሙስሊሞች ቤት ገብቶ አሰላሙ አለይኩም ካለ ሙስሊሞች ወሊኩ አሰላም ብሎ መመለስ ይችላሉ ወይስ አይችሉም? ዋሌና ነው የሚሉት መሰለኝ ራሱ ማለት ነው። ምክንያቱም ወይም ደግሞ ዋሌኩም ብለሽ ትያዋለሽ። ራሱ ሰላምታው የሙስሊም ሰላምታ ነው። ራሱ ያላ ሰላም በአንተ ላይ ይሁን ማለት ነው ራሱ እና ሰላምታው የኛ የራሳችን ነው። ራሱ ሙስሊም መሆን ራሱ ማለት ራሱን ለአላህ በመስጠት እጅና እግሩን በመስጠት ሰላም የሚያገኝ ሰላማዊ ማለት ነው። እና ሰውየው ሙስሊም አይደለም። ስለዚህ አሰላም አለይኩም አይደለውም እኔ ራሱ ማለት ነው። ግን አሰላም አለይኩም ብለው ካሏችሁ አትበሏቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ። ግን ቀድመው ካሏችሁ ወአለይኩም በሉ ብለዋል። ወአለይኩም ወይም ደግሞ ወአሌና እንላለን ማለት ነው። እናንተም እንደዛው እንላለን። ግን ወአለይኩም አሰላም ብለን አንልም፣ አንጨርሰውም ለማለት ፈልጌ ነው። ወአለይኩም አሰላም ወራህመቱላሂ ወበረካቱ አንልም። የሙስሊም ሰላምታ ነው ራሱ ማለት ልክ እንደ ዘካ ማለት ነው። አሁን ዘካ ለሙስሊም ብቻ ነው የሚሰጠው ራሱ እንጂ ከሙስሊም ውጭ የሆነ ሰው ዘካ አይገባውም ራሱ። ኢቭን በሙስሊምም 8 ሰዎች ናቸው የተጠቀሱት ዘካ። አንደኛ በእስልምና ለሚለማመዱ ለሰለምቴዎች፣ ሁለተኛ በዕዳ ላይ ያሉ፣ ሶስተኛ ለመሳኪኖች፣ አራተኛ ለምናምን ነገር እንደዚህ ያለ ለሙሳፊሮች፣ ከዛ በኋላ ምናምን ነገር ኢቭን ለየቲሞች ራሱ የዘካ ብር አይገባቸውም ራሱ ማለት ነው። ግን ሰደቃ የሚባል ነገር ይሰደቃል። አንድ የኔ ቢጤ ወይም ደግሞ ለማኝ መጥቶ በማርያም ስም በገብርኤል ስም ቢል በማርያም ስም በገብርኤል ስላለ አይደለም ምንሰጠው ድሃ ስለሆነ መብላት መጠጣት ስላለበት እሱ በሚገባው ቋንቋ እየለመነ ነው ያለው ማለት ለእሱ ስህተትም ሆኖ ላይታየው ይችላል። በገብርኤል በማርያም ማለቱ እንደ ትክክል ሆኖም ሊያየው ይችላል። እኛ ግን ፖይንታችን እሱ አይደለም፣ መራቡና መጠማቱን ነው። መስጠት መቻል አለብን ማለት ነው። መዘከር መቻል አለብን ማለት ነው። ወይም ደግሞ መስጠት መቻል አለብን። አንድ የቸገረውም ሰው ብናገኝ እንሰጠዋለን። ልክ እንደዛ ያምን ይባላል ሰደቃ ይባላል። ሰደቃና ዘካ ልዩነት አለው። ልክ እንደዛው ሰላምታ የሚባለው ነገር ላይ የሙስሊም ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሚለው የሙስሊም ሰላምታ ነው። ሙስሊም ያልሆኑት ሰዎች ግን ጤና ይስጥልኝ እንደምን አደርክ እንደምን ዋልክ ብለን ትራዲሽናሊ በሆኑ ሴቲንግና ብሎት መመለስም ሰላም መባባልም ይቻላል ማለት ነው። ይህን ይመስላል። እሺ አመሰግናለሁ። አይ እኔ እንደዚህ እየገባሁ አሰላሙ አለይኩም ስለምላቸው አንዳንዶቹ ግራ ስለገባቸው ነው። ለዛ ነው። አመሰግናለሁ። አንቺማ እኮ ምንም ጫፍ ላይ ነሽ ያለሽ፣ ውስጥሽ የሰለመ ነገር ነው የሚመስለው ራሱ ብዙ አመለካከትሽ እንደ ሙስሊም ነው ማሻአላ። ስለዚህ ምንድን ነው የያዛት ስላለው አንዳንድ ጊዜ ምንድን ነው የያዘሽ ነገር ምንድን ነው የያዘሽ ነገር ማወቅ የምትፈልጊው ነገር ካለ እስቲ ዛሬ ንገሪኝ እና ምናልባትም አይታወቅም ዛሬ ቀኑም ማለት እንቅልፍ እንዴት እንደሚመጣና መቼ እንደሚመጣ ከመጣ በኋላ ምንም የምታውቂው ነገር የለም፣ ጋራንትድ የለውም። የእንቅልፍ ወንድም ደግሞ እንቅልፍ ማለት ኤክሰርሳይዝ ነው። ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍሶችን በእንቅልፋቸው ጊዜ ይወስዳታል፣ ያቺ ያልሞተችዋን ነፍስ ደግሞ
ማን አላህ ነፍሶችን በሞት ጊዜ ይወስዳቸዋል፣ ያቺ ያልሞተችዋን ነፍስ ደግሞ በእንቅልፏ ጊዜ ይወስዳታል ይላል። ስለዚህ ያለ ዓይን የምታዩ ያለ ጆሮ የምትሰሚው ያለ አፍ የምትናገሪውና ያለ እግር የምትሄጂው ነገር ህልም ይባላል ማለት ነው። ያ ህልም ቀጣዩን ዓለም ኤክሰርሳይዝ የምታደርጊበት ነው። ተኝቶ ለመነሳቱ አንድ ሰው ምንም ጋራንቲ የለውም። ራሱ ከሞት ጋር የሚመሳሰል ነው። ሞት መቼ እንደሚመጣ እንዴት አድርጎ እንደሚወስድ ማንም ሰው አያውቅም ራሱ። ስለዚህ ምንድነው አንቺ መልእክቱ ደርሶሻል፣ የኢስላም መልእክት ደርሶሻል። ዋናው መልእክቱ ምን እንደሆነ ገብቶሻል። ራሱ ላኢላሃ ኢለላህ ማለት ምን ማለት ነው? ካላህ ውጭ በሐቅ የሚመለክ አምላክ የለም የሚለው ነገር፣ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አንድ እንደሆነ አምነሻል፣ አውቀሻል። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለሻል። በሕያውነቱ ላይ ሞት የሌለበትን፣ በአምላክነቱ ላይ ሰውነት የሌለበትን፣ በጥበቃው ላይ እንቅልፍ የሌለበትን፣ በጌትነቱ ላይ ባርነት የለበትም። አንዴ ባሪያ ነው፣ አንዴ ጌታ ነው፣ አንዴ ሰው ነው፣ አንዱ አምላክ ነው፣ አንዴ ይተኛል፣ አንዴ አይተኛም ብለሽ ምንም ውዝግብ የሌለበት ነው ራሱ። ይሄ ነገር በጣም እንደተመቸሽ ብዙ ጊዜ ስትናገሪ ሰምቼሻለሁ። ስለዚህ አሁን ምንድን ነው የሚይዝሽ ወደ ኢስላም እንዳትመጪ የሚያደርግሽ ነገር ምንድን ነው? ሙስሊም ማለት ጥንት የነበረውን አንዱን አምላክ የአብርሃም ይስሐቅ ያዕቆብ ሲያመልኩት የነበረውን አደምና ሐዋን የፈጠረ ሰማይና ምድርን በመካከላቸው ያለውን በ6 ቀናት ውስጥ የፈጠረ አንድ አምላክ ነው ያለው። ይህን አንድ አምላክ በብቸኝነት የሚያመልክ ሙስሊም ይባላል። በብቸኝነት ማስፈልገውም ከአላህ በስተቀር በሐቅ የሚመለክ አምላክ በቃ ላኢላሃ ሲል የለም ምንም ነገር የሚመለክ የሚገባው በሐቅ የለም። ኢለላህ ሲል ደግሞ ከአላህ በስተቀር አምልኮ የሚገባው እሱ ነው። የአምልኮ ሐቅ የሚገባው እሱ ነው። የፈጠረኝ እሱ ነው። ዓለማትን የፈጠረ ብቻውን እሱ ነው። ዓለማትን የሚያስተናብረው እሱ ነው ራሱ። አህካሞችን ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሀብ ነው፣ ይሄ መክሩ ነው፣ ይሄ ነገር ሐራም ነው ብሎ የሰጠን እሱ ነው። በሰጠን መሰረት ደግሞ የቂያማ ቀን ደግሞ ብቻውን የሚፈርደው እሱ ነው። ከእሱ ጋር አብሮ የሚፈርዱ ፈራጆች ምናምን የሚባሉ ነገር የቂያማ ቀን የሉ፣ በቁርአንና በሐዲስ አስተምሮት ማለት ነው። እንደ ባይብሉ ከሄድሽ የቂያማ ቀን ወይም የፍርድ ቀን የሚፈርዱት ብዙ ናቸው። ኢየሱስ አለ፣ ንግስት አዜብ አለች፣ የነነዌ ሰዎች አሉ፣ 12 ሐዋርያት አሉ፣ ቅዱሳን አሉ፣ ብዙ ናቸው። ግን መፍረድ የሚለውን መመስከር በሚል ነው የሚመጣው ብለው የተረጎሙ ሰዎች አሉ። ምናልባት በመስከርም ደረጃ ከሆነ ነቢያቶች ይመሰክራሉ፣ ወደፊት የቂያማ ቀን ምስክር ይሆናሉ በአማኞቻቸው ላይ። ለማንኛውም ግን ፍርድ ግን ያላህ ብቻ ነው ራሱ። መጥቀምም መጉዳትም የሚችለው እሱ ብቻ ነው ብለን ነው ምናምነው። እና ይህ ነገር ካልያዘሽ እዚህ ላይ ጥያቄ ከሌለብሽ ኦልሬዲ ሙስሊም ነሽ ራሱ ማለት ነው። ምን ታያለሽ? አይ እኔም እኮ አስቤበታለሁ፣ ግን ኢንሻላህ በቅርቡ አሁን ላይ ትንሽ መማርና ማወቅ የምፈልጋቸው ነገሮች አሉና እየጠየቅኩኝ እየተማርኩኝ ነው። ሜቢ በቅርቡ ይሆናል ኢንሻላህ። ምንድን ነው እስቲ እንስማው። ማወቅ የምትፈልጊያቸው መጠየቅ የምትፈልጊያቸው እንስማው እስቲ። አሁን ላይ ሙሉ አላቅም። አሁን ለምሳሌ ስለ ቁርአን ምንም ነገር ብዙ ማውቀው እውቀትም የለኝም። ገብቼ መውጣት ሳይሆን የምፈልገው ከገባው ማለት ጠንካራ ላይክ እና አሁን እንደማያቸው ሰለምቲዎች ጠንካራ እንደዛ መሆን የምፈልገው ከገባው ራሱ ማለት ነው። ለዛም ነው። አይ በቃ አልጫንሽም። በቃ ጊዜ ስጪውና ላይብራሪውን አገኘሽው? የኛን የእንትኑን ወይ የነሰሰብ ማደር የሚለውን ቴሌግራም ላይ ያ ቴሌግራም ኦልሬዲ ገብቻለሁ። አንተ ጋርም ኢምሩ ጋርና አህመድ ጋርም አለኝ። አንብቢያቸው። ከላይ ጀምሮ ፒን አድርጌዋለሁ። ከላይ ጀምረሽ አንብቢያቸው። ጊዜ ሰተሽ አንብቢው። እውነቱን ሀቁን ራሱ ሰዎች እኛ የምንፈልገው እንደዛ ነው። ስለ ኢስላም ስለ ዲኑል ኢስላም ሰዎች አውቀውት ቢሰልሙ ፕሪቪሌጁን አጅሩን ካላህ የምናገኘዋለን። እነሱም ከጀሃነም ነፃ ይወጡበታል። ግን ካልሆነም ደግሞ ሂዳያ ባላህ እጅ ነውና ማን ነው ሂዳያ የሚገባው የሚለውን እሱ ያውቃል። እና እኛ ውጭውን ብቻ ነው የምንመለከተው፣ ውስጥ ያለውን ነገር ከሰዎች ጋር ያለውን ነገር አናውቅም። ግን ጥሩ ነገር ለጥሩ ሰዎች ጥሩ ሂዳያ ስለምንመኝ ነው። ቢያንስ ቢሰልሙ ደስ ይለናል። ባይሰልሙ ደግሞ ፖዚቲቭ ሜንታል አቲቱድ ይዘው ለእስልምና ጥሩ ነገር ኖሯቸው በምንለውና በምናምነው ነገር ሞግተውን እንደገና ደግሞ ሰዎች በዛ መልኩ እንዲሞግቱንም ያደርጉልናል። አይ ሙስሊሞች እንደዚህ ነው አቋማቸው፣ ሙስሊሞች በዚህ መልኩ ነው የሚያምኑት፣ በዚህ መልኩ ነው እንትናቸው አቋማቸው፣ አይዲዮሎጂያቸው ይሄ ነው ብሎ አንድ ሰው እንዲናገርልን እንፈልጋለን ማለት ነው። ከእንትንም ባሻገር ማለት ነው። ቢሰልም ደስ ነው የሚለን ለራሱ ነው። ራሱ የተመራ ሰው ምሪቱ በራሱ ላይ ነው፣ የጠመመ ሰው ደግሞ ጥመቱ በራሱ ላይ ነው ይላል። እና ጥቅምም ጉዳቱም እንደዛ ነው። የእኛ መልካም ስራ
አላህን አይጠቅመውም። የኛ ክፉ ስራ አላህን አይጎዳውም። ጥቅሙም ጉዳቱም ለኛ ነው። ኢማንም ኩፍሩም ጥቅሙም ጉዳቱም ለኛ ነው። ማመንም መካድም ደግሞ የእምነት የጽድቅ ስርና መሰረት ነው። ክህደት ደግሞ የኩነኔ ስርና መሰረት ነው። ራሱ ሁለቱም ማለት ነው። ኢማንና ኩፍር በጣም እንትኖች ናቸው፣ አደገኞች ናቸው። አንድ ሰው ለጀሃነም የሚዳርገው ነገር ኩፍር ነው ራሱ፣ ሽርክ ነው ራሱ የሚዳርገው በዋነኝነት ማለት ነው። ለጀነት የሚዳርገው ደግሞ ኢማን ነው ራሱ፣ ላኢላሃ ኢለላህ የሚለውን ገመዱን በመያዙ ነው። ከዛ በኋላ ሌሎቹ እነዚህ መልካም ስራዎች የሚባሉት እንደ ስራው መጠን መልካም ከሰራም ወሮታና ጸፌታ፣ ምንዳና ትሩፋት፣ ትርሲትና ስርጉት አላህ ዘንድ ያገኛል ማለት ነው። ኢሴንሻል ሳሊቬሽን ግን የሰው ልጆች የአላህ ምህረትና ይቅርታ መግፊራውና ረሃመቱን መቀበል የሚችሉት በንስሐና በእምነት ነው። በኢማንና ተውበት በማድረግ ወደ አላህ በመተውበት ነው የሚያደርጉት። ያ ኢሴንሻል ሳሊቬሽን ይባላል። አክሲዴንሻል ሳሊቬሽን የሚባለው ደግሞ መልካም ስራ ነው እና ጽናት፣ ኢስቲቃማና መልካም ስራ የሚባሉ ነገሮች ናቸው። እነሱ ደግሞ አንድ ሰው ጀነት ከገባ በኋላ የተለያየ የጀነት ደረጃዎች ስላሉት እነዛን እንዲያገኝ ያደርጋል። ከዛም ባሻገር ደግሞ መጥፎ ስራ ሰርቶ ከሆነ ሚዛን ላይ ወጥቶ በሚዛን ተመዝኖ መልካም ስራው ክፉ ስራውን እንዲሸፍን ያደርገዋል ማለት ነው። መልካም ስራ የሚጠቅመው ለዛ ነው። የኃጢአት ስርየት ይሰጠዋል። ያኔ ይሄ ነው ኢስቲቃማ ወይም ጽናት ነው። በዛ ባመነው ነገር ንስሐ በገባበት ነገርና እንደገና ደግሞ መልካም ስራ በሰራበት ነገር ላይ ጽናት የመጨረሻው ነው ማለት ነው። 4 ነገሮች ናቸው ያሉት። የመጀመሪያው ማመን ነው። ከዛ በኋላ ንስሐ መግባት፣ መልካም ስራ፣ ከዛ በኋላ ጽናት ነው እና ሳሊቬሽን በእኛ በኢስላም ወደ ጀነት የሚገባውና ከጀሃነም የሚዳንበት ነገር ሳሊቬሽን ፈላ ይባላል። እሱ ነገር ፕሮሰስ ነው ብለን ነው የምናምነው፣ ሂደት ነው ብለን ነው የምናምነው እንጂ ቅስፈት ነው ብለን አናምንም። ኢሚዲየትሊ ነው ማለት አይደለም እና ፕሮሰስ ነው። በፕሮሰስ ውስጥ ነው ያለ ነው። ጀነትና ጀሃነም የሚባል ደግሞ የቂያማ ቀን ነው የሚከፈተው። አንዳንድ ፕሮቴስታንቶች ምን ይላሉ? ድኛለሁ ይላሉ። ከምንድን ነው የዳናችሁት ሲባሉ መልስ የለም ራሱ። ከሞት ይላሉ። አትሞቱም ወይ? አይ ከዛኛው ሞት፣ ሁለተኛ ሞት ገሃነም። እንዲህ ገሃነም እኮ ወደፊት ነው ገና። መጀመሪያ ጸንታችኋል ወይ? ራሱ መቼ አገኛችሁ? መቼ አለፋችሁና ነው። ጀነትና ጀሃነም የሚባለው ወደፊት ነው ያሉት። አሁን በተስፋ ነው ሰው ያለው፣ በዋስትና ነው ያለው። ራሱ የጀነትና ተስፋ በዋስትና ነው፣ በኢማን ነው የተሰጠለኛ እና የቂን የሚባል ነገር ትምህርት አለ በእኛ እና የቂኖች በሁለት ይከፈላሉ። እርግጠኛነት ወይም ሰርተኒቲ ኢልሙል የቂን የሚባል አለ፣ በእውቀት ማረጋገጥ አለ። ሁለተኛው ነገር ደግሞ አይኑል የቂን የሚባል አለ። ከዛ በኋላ ደግሞ ሐቁል የቂን የሚባል ነገር አለ። አሁን ያለንበት ደረጃ ጀነት አለ ተብሎ የተነገረን ኢልሙል የቂን ነው፣ በእውቀት ደረጃ ነው። ከዛ ጀነት ውስጥ ደግሞ ስንገባ አይኑል የቂን ይባላል ማለት ነው። ከዛ በኋላ ጀነት ውስጥ ያለውን ነገር ስናጣጥም ሐቁል የቂን ይባላል ማለት ነው። እና የቂን በደዚህ አይነት ደረጃ ነው በእኛ ትምህርት ማለት ነው። እና የኛ ትምህርት ሳሊቬሽን ላይ በጣም እንትን ነው፣ ስትሮንግ የሆነ ነገር ነው ያለው ራሱ ማለት ነው። ኃጢአት የሚባለው ነገር ዲስኦቢዲየንስ ብለን ነው የምናምነው፣ አለመታዘዝ ነው፣ ማመፅ ነው ብለን ነው የምታምነው። ግን ለማመፅም መጀመሪያ ትእዛዝ መምጣት አለበት። ይህን አድርግ ይህን አታደርግ የሚል ነገር ሳይመጣ በፊት አንድ ሰው ኃጢአትን ከእናትና ከአባቱ በዘር ምናምን ነገር የሚባል ነገር የለም። ራሱ ሰው ኃጢአተኛ የሚሆነው ኃጢአት ሲያደርግ ነው። ኃጢአት ከማድረጉ በፊት ኃጢአተኛ አይደለም ራሱ። በክርስትናው አስተምሮት ግን ኦሪጂናል ሲን የሚባል አለ፣ ጥንተ አብሶ የአዳም ኃጢአት የሚባል ነገር አለ፣ የወርስ ኃጢአት የሚባል ነገር አለ ከአዳም። ስለዚህ አንድ ሰው ኃጢአት የሚሰራው ኃጢአተኛ ስለሆነ ነው ብሎ ያምናሉ እና ባህሪው ነው ይላሉ ፕሮቴስታንቶች። ደግሞ የባሰ ነው ብታዩት፣ ራሱ ባህሪው ነው፣ የሰው ባህሪ ነው። ኃጢአት መስራት ባህሪ ከሆነ ለምን ይጠየቃል እንዴ? አለማድረግ አይችልም እኮ ባህሪው ከሆነ ራሱ። ስለዚህ እኛ የምንለው ምንድን ነው? ኃጢአት ማለት አላህ ያዘዘውን መልካም ነገር አለማድረግና አላህ የከለከለውን ክፉ ነገር ማድረግ ምን ይባላል? ኃጢአት ይባላል ማለት ነው። ዲስኦቢዲየንስ ዘንብ የሚለው የአረብኛው ቃል ይህንን ነው የሚያመለክተው። ስለዚህ ኃጢአት የሚሰራው ማን ነው? ራሴ ነኝ። ለኃጢአቴ መፍትሄ ምንድን ነው? ንስሐ መግባት ነው። አላህን ይቅር በለኝ ብለው መግፊራውን መጠየቅ ነው። ይቅርታውን ምህረቱን መጠየቅ ነው። ይቅር በለኝ ካልኩት ይቅር ይለኛል። ለእኔ ሌላ የሚሞት ምንም ኃጢአት ራሴ ነኝ የምሰራው፣ ራሴ ነኝ በኋላ ላይ ንስሐ ምገባው። በዛው ከቀጠልኩኝ አላህ ይጠብቀኝ፣ ሰዎች ጀሃነም ይቀጣሉ ማለት ነው። አንድ ሰው በዛው ከቀጠለ ማለት ነው፣ በኃጢአቱ ማለት ነው። ንስሐ በገባበት ነገር ላይ ደግሞ ይቅርታና ምህረትን ካላህ ዘንድ ያገኝበታል። ይሄ ነው ትምህርታችን። በጣም የሚገርመው ነገር እኮ በአዳም የተነሳ ሰው ሳይፈልግ ነው ኃጢአተኛ የሚሆነው፣ ሳይፈልግ ነው ራሱ የሚሞተው። ሞት ለምንድን ነው የምትሞቱ ሲባሉ ሞት ተፈጥሯዊ ነው ይላሉ። ኩዊን ብታያቸው ተፈጥሯዊ ነው
ማነው እንትን ነው ይሏቸዋል። ሞት ምንድን ነው ይሏቸዋል። ይሄ በአዳም የተነሳ ነው ሰው የሚሞተው ይሏቸዋል። እንስሳት ለምን ይሞታሉ? መልስ የለም። አይን ፍጥጥ ጥርስ ግጥጥ ይላል። እጽዋት ለምንድን ነው የሚሞቱት? ህይወት አላቸው ራሱ ይሞታሉ እኮ። አይ ተፈጥሯዊ ነው ይሏቸዋል እነሱ ላይ ሲደርሱ። ሰውም ተፈጥሯዊ ነው። ከአተምና ከሞለኪውል ኮምፖስት ያደረገ ነገር ዲኮምፖስት ያደረጋል። ሱረቱ ሙልክ ምዕራፍ 67 ቁጥር 2 ላይ እንደዛ ነው የሚለው። የትኛችሁ ስራ ያማረ እንደሆነ ሊፈትናችሁ ሞትና ህይወትን የፈጠረ ነው ይላል። ስለዚህ ሞትና ህይወት ሁለት ተቃራኒ ነገሮች ናቸው። ህይወት የሚባለው ነገር የመልካም ስራዬ ሽልማት እንዳልሆነ ሁሉ ሞት የሚባለው ደግሞ የክፉ ስራዬ ቅጣት አይደለም በፍጹም ራሱ። ስለዚህ አንድ ሰው በአዳም የተነሳ ያለ ምርጫው ኃጢአተኛና ሞት የሚሞት ከሆነ ለምንድን ነው በክርስቶስ የተነሳ ደግሞ ጽድቅና የዘላለም ህይወት የሚባለው ነገር ያለ ምርጫው ለምን አይሆንም? ማመን አለበት ለምን ይላሉ እነሱ እኮ ማመን አለበት። አንድ ሰው ማመን አለበት፣ ንስሐ መግባት አለበት። እንደውም ኦርቶዶክሶች እንደውም መልካም ስራ መስራት አለበት ሁላ ይላሉ። ምን ለማግኘት? በክርስቶስ በኩል ያለውን ጽድቅና የዘላለም ሕይወት ማግኘት። ለምን የምርጫ ጉዳይ ይሆናል? እሱ ጋር ሲደርስ በአዳም የተነሳ ተገዶ ነው ራሱ ኃጢአት የሚሰራው። እና አይ ቲንክ እኔ ለምሰራው ስራ ራሴ ነኝ ንስሐ መግባት ያለብኝ። ማንም ለእኔ መሞት የሚገባው ሰው ያለ እስልምና እንደዛ አያስተምርም ራሱ። እና በጣም እንትን ነው የሳሊቬሽን ትምህርት ፈላ የሚባለው እስልምና ጋር ያለው ትምህርት ከማንም ጋር እንትን የሚል አይደለም ማለት ነው። የሚወዳደር አይደለም ማለት የተወሳሰበም ነገር የለውም። ራሱ ያለ ፍላጎቱ አንድ ሰው በዚህ ዓለም ላይ መጥቶ ምርጫ ሳይኖረው ኃጢአተኛና ሞት ትሞታለህ ተብሎ ለዛ ደግሞ ተመልሶ ደግሞ ያለ ምርጫው መጥቶ ያለ ምርጫው ኃጢአተኛና ሆኖ ደግሞ በኋላ ላይ ደግሞ የክርስቶስን እንትን የምታገኘው ስታምን ነው። በክርስቶስ ካላመንክ ሳታገኝም ያለ ምርጫው እንትን ብሎ የመጀመሪያውና ፍትህ እንዴት ይሆናል ራሱ ብለን ነው የምናምነው። እኛ ግን ዓላማውም ኢላማውም አላ ለሰው ልጆች ነጻ ፈቃድ ሰጥቷቸዋል ራሱ። ፕሮቴስታንት ውስጥ ደግሞ ስንሄድ ካልቪኒዝም የሚባል ትምህርት አለ። ሰው ነጻ ፈቃድ የለውም የሚል ትምህርት የለውም። በቃ ተውትንት ብሎታል። ፈጣሪ የሚፈልገውን ሰው ነው ጀሃነም የሚያስገባው፣ የሚፈልገውን ሰው ነው ጀነት የሚያስገባው የሚል ትምህርት ያላቸው በቃ እንጂ ሰውየው እንትን የለውም። ቶታል ዲፕራቪቲ የሚባል አለ። አጠቃላይ ውድቀት የሚባል ትምህርት አላቸው ራሱ። እና በዚህ መልኩ ነው ያለው። አይ ቲንክ ይህንን ነገር አንቺ ጊዜ ወስደሽ አመዛዝኝ። እኛ ጋር ጽሁፎች በጣም አሉ፣ የተለያየ ጽሁፎች አሉ። የተለያየ ጽሁፎቹን ያያቸው የእነሱንም አስቀምጠናል። እኛ ምን ብለው እንደሚያምኑ በሚሉትና በሚያምኑት ነገር ነው እየሞገትን ያለ ነው። አይ በምንድነውና በማናምነው ነገር ነው የምትሞግቱት ካላችሁ እንግዲያውስ ጽሁፉን አንብቡና ሞግቱን ራሱ። እንደዛ ነው መታችሁ ይሄ ነገር ስህተት ነው ታረሙ ማለት አለባቸው። በመገናጋችን ላይ የሁሉም አቋም ነው ብለን አይደለም እናምነው። ሳሊቬሽን ላይ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት፣ አንግሊካን፣ ጆቫ ዊትነሱ የተለያየ አመለካከት ነው ያለው ራሱ። የሰብስቲሽን ቲዮሪ ላይ ፔናል ሰብስቲሽን ቲዮሪ ኦርቶዶክስ እና ካቶሊክ አይቀበሉ። ለምሳሌ ፕሮቴስታንት ናቸው የሚቀበሉት። ሳሊቬሽኑ ራሱ ይለያያል ራሱ። ሳሊቬሽን በውሃ ጥምቀት ነው ብሎ የሚያምኑ አሉ። ወተር ባፕቲዝም አይ አይደለም በእምነት ብቻ ነው ብሎ የሚሉ አሉ ፕሮቴስታንት ክፍል ውስጥ። እንደዚህ አይነት ነገሮች ነው። የጌታ እራት ትራንስብስቴንሻል የሚባል ይቀየራል፣ ይለወጣል የሚሉ ክፍሎች አሉ። አይ ኮሰብስቴንሻል ነው አይለወጥም ህብረት አለው ብለው የሚያምኑም አሉ። እና የተለያየ ነገር ነው ያለው። ኢቭን በስላሴ ትምህርት አንድ አይነት ተቋም የላቸውም ኦርቶዶክስ እና ካቶሊክ እንኳን አይደለም ፕሮቴስታንት ፈንክሽናል ሰቦርዲኔሽን ይቀበላሉ። ኦርቶዶክሶች እና ካቶሊኮች ደግሞ ፈንክሽናል ሰቦርዲኔሽን አይቀበሉ። ነገር ግን መንፈስ ቅዱስ ከማን ነው የሰረጸው በሚለው ላይ ልዩነት አላቸው። ከአብና ከወልድ ነው ወይስ ከአብ ነው በሚለው ልዩነት አላቸው። ወደ ነገረ ክርስቶስም ስንሄድ ክራይስቶሎጂ ወደሚባለው ትምህርት እንደዚሁ ሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል፣ ከሁለት አንድ አካል የሚሉ ነገሮች ሂፖስታቲስ የሚባለው ትምህርት ላይ አኒ ሂፖስታቲስ እና ኤኒ ሂፖስታቲስ የሚባለው ትምህርት ላይ ልዩነት አላቸው። ሚያፊዚስ እና ዲያፊዚስ በሚለው ትምህርት ላይ ልዩነት አላቸው። ፕሮሶፒክ ዩኒየን እና ሃይፖስታቲክ ዩኒየን በሚባለው ትምህርት ላይ ልዩነት አላቸው። በጥንት 431 የንስጥሮሳውያን እና ቄርሎሳውያን በሚባለው ግሩፕ ላይ ማለት ነው። ቄርሎሳውያን የሚባሉት አብዛኛውን የእስክንድሪያ መተርጉማን ናቸው። እነዛኞቹ ደግሞ አንጾኪያ ትምህርት ቤቶች ደግሞ የነበረው የራሱ ነው። አንደኛው የአርስጣጣሊስን መሰረት ያደረገ ነው። አንደኛው ደግሞ የአርስቶትልን መሰረት ያደረገ ቤዝዶን ፊሎሶፊካል አስፔክት ነው አጀማመሩ ራሱ ማለት ነው። ኤኒዌይ ብዙ ነገር አልኩሽ፣ ይቅርታ። እንግዲህ ጊዜ ሰጠሽ ያያቸው እነዚህ ነገሮች። እሺ አያለው፣ አነባቸዋለሁ። አመሰግናለሁ።
እሺ። ጀዛከላ ኡስታዝ። ኪሙን ጥያቄዎች ጠይቅ እሺ። ከሌሎች ደግሞ ሌሎች ወንድሞችን እናስገባ ኡስታዝ። ሰዓት አለ ቦታ አለ። ኩዊን ትቀመጥ። ቡናውን አክትማ ምናምን ትወጣለች እሷ። ያው ገና አወል ላይ ነው ያለችው። አብራክሴክስም እንደሷ ነው። አውራ ውስጥ አብራክሴክስ እንደዛ ነው መሰለኝ ስሙ። አብራክሴክስ። እሺ ሰላም ነው አብራክሴክስ? ሰላም ኡስታዝ፣ እንዴት ነህ? ሰላም ነው ሁሉ ሰላም? ደህና ሰላም ነኝ፣ ደህና ነኝ። ማሻአላ። ኤቲስት ነህ? አይ እኔ ኤቲስት አይደለሁም። አግኖቲስት ነህ? አግኖቲስት ምንድን ነው? አላውቅም። እሱ እንትን አለ በፈጣሪ ሂሳቤ ቴይዝም፣ ኤቲዝም እና አግኖቲዝም እና ዴይዝም ይባሉ አሉ። ሶስቱን አይ ቲንክ አራተኛው ይቅርና ሶስቱን ያዛቸው ዝም ብለህ። ቴይዝም ማለት በፈጣሪ መኖር የሚያምኑ ቴይዝም ይባላሉ። ቴይዝም የሚባለው ኮንሴፕት ማለት ነው በፈጣሪ መኖር። ቴይዝም የሚባሉት ደግሞ ወደ 4 ክፍል ይከፈላሉ። ራሱ ሞኖቲዝም፣ ዱዋሊዝም፣ ፓንቲዝም እና ፖሊቲዝም ይባላሉ ማለት ነው። ሞኖቲዝም ማለት አምላክ አንድ ነው ብለው የሚያምኑ ናቸው። ፖሊቲዝም ማለት አምላክ ብዙ ነው ብለው የሚያምኑ ናቸው። አምላክ ሁለት ነው፣ ክፉ አምላክና ደግ አምላክ አለ ብለው የሚያምኑ ዱዋሊዝም ይባላሉ። ከዛ ደግሞ ፓንቲዝም ማለት ደግሞ ሁሉን ነገር አምላክ ነው፣ በሁሉ ነገር ውስጥ አምላክ ይኖራል ብለው ሁሉን ነገር አምላክ የሚያደርገው ትምህርት ፓንቲዝም ይባላል ማለት ነው። ሞኖቲዝም የሚባሉት የሚከተሉት 3 ናቸው። አብርሃሚክ ይባላሉ፣ ክርስቲያኒቲ፣ ኢስላም እና ጁዳይዝም። በክርስቲያኒቲ ደግሞ ያለው የሞኖቲዝም ኮንሴፕት በ3 ይከፍሉታል። አንደኛው የመጀመሪያው ዩኒታሪያን ይባላሉ፣ ሁለተኛ ቢኒታሪያን፣ ሶስተኛ ደግሞ ትሪኒታሪያን ይባላሉ። ዩኒታሪያን ማለት አምላክ ዋን ኤሰንስ ብቻ ሳይሆን ዋን ፐርሰንም ነው ብለው የሚያምኑ ናቸው። አምላክ ኤሰንሱ አንድ ሲሆን በፐርሰን ደረጃ 2 ነው ብለው የሚያምኑ ቢኒታሪያን ይባላሉ። ሶስተኛ የሚባሉ አሉ። እንዲህ አይነት ነገሮች አሉት እና ኤቲዝም የሚባለው ደግሞ አምላክ የለም ብለው የሚያምኑት ኤቲዝም ይባላሉ። የቴይዝም ተቃራኒዎች ናቸው። አግኖቲዝም ማለት ደግሞ አግኖ ማለት ራሱ ኖስቲስ የሚባለው ነገር ማወቅ ከሚለው ቃል አግኖ ማለት ተቃራኒ ነው፣ አለማወቅ ነው። አምላክ ይኖርም አይኖርም አናቅም። ሊኖርም ይችላል ላይኖርም ይችላል። ማስረጃ የለንም፣ ያረጋገጥነው ነገር የለም፣ በአይናችን ያየነው ነገር የለም። በቃ ካየን አለ እንላለን። አለም ለማለት የለም ለማለት ማየት አለብን። ስለዚህ አላየውም አላረጋገጥኩም በቃ አለቀ ብለው የሚሉ ናቸው እና እንዲህ አይነት ነገሮች ናቸው። አንተ ከየትኛው ነህ? እኔ አምላክ አለ ብዬ ነው የማስበው። አንድ አምላክ አለ ብዬ ነው የማስበው። መጀመሪያ መሰረቴ ክርስቲያን ነው፣ ግን በክርስትና አስተምሮትና በመጽሐፍ ቅዱስ ያው ይጋጭብኛልና አንድ አምላክ ግን አለ ብዬ ነው የማስበው። እኔ ማሻላ ትልቅ ነገር ነው የራሱ ማለት ነው። ስለዚህ እንትን የሆነች ልጅ ፌስቡክ ላይ ምን አለች? የሙስሊሞችን አምላክ አልቀበልም አለች እና ለምን ስንላት ምን አለች? አምላክ አንድ ቀን ቢሞት ጉዱ ነው የሚፈላው አለች እና አንደኛው ግን በእኛ ግን 3 ስለሆኑ በአካል አንደኛው ሲሞት አንደኛው ራሱን ቢያጠፋ እንኳን አንደኛው ይኖራል አለች እና እንዲህ አይነት የተወዛገበ ትምህርት በጣም ከባድ ነው ራሱ እና አንድ አምላክ አለ በማለት ትልቅ ነገር ነው ራሱ። ውስጥ ራሱ የሚቀበለው ነገር ያ ነው። አንድ ፐርሰን አለ፣ አንድ አካል አለ፣ ወይም ደግሞ አንድ አምላክ አለ፣ አንድ ፐርሰን ነው እና ነቢያቶችም ሲያስተምሩ የነበሩት ይህንን ነው። እኛ የምንለው እንደዛ ነው። ራሱ ከጥንት የነበሩ ነቢያቶች በአጠቃላይ የሚያስተምሩት የአንድ አምላክ አስተምሮት ነው። ግን ነቢያቶች እና ሐዋርያቶች ያላስተማሩትን ትምህርት ነው ክርስትና የሚያስተምረው እና አንድ አምላክ አለ ብላችሁ ባስተማሩበት አፋቸው ውልብ ብሎባቸው አንድም 3ም ነው ብለው ተናግረው አያውቁም ራሱ ብለን ነው የምናምነው እና ከጥንት ጀምሮ የነበረው አንድ አምላክ ነው ብለን ነው የምናምነው። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ ይላል። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና ይላል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 15 ላይ እኔ በማዕፀን የፈጠረ እርሱን የፈጠረ አይደለምን? በማዕፀን ውስጥ የሰራኝ አንድ አይደለምን አለ። ዘካርያስ ምዕራፍ 14 ቁጥር 9 ላይም
ያህዌ በምድር ሁሉ ላይ ይነግሳል፣ በዛን ጊዜ ያህዌ አንድ ስሙም አንድ ይሆናል አለ። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለ አይደለምን? አንድ አምላክስ የፈጠረን አይደለምን ይላል። ስለዚህ 4 ቦታ አምላክ አንድ ነው የሚል ጥቅስ ብሉይ ኪዳን ላይ አለ ማለት ነው። ወደ 16 የሚደርስ ጥቅስ ደግሞ አዲስ ኪዳን ላይ አምላክ አንድ እንደሆነ ይናገራል። ማርቆስ 2:7 ላይ ብትመለከተው ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ ይላል። ማርቆስ 10:18 ላይም እንደዛ ነው። ስለምን ቸር ትለኛለህ? ከአንዱ አምላክ በስተቀር ቸር የለም አለ ኢየሱስ ያስተምር። ማርቆስ 12:29 ላይም እንደዛ ነው። እስራኤሎች ስማ ጌታ አምላካችን አንድ ጌታ ነውና ይላል። ማርቆስ 12:32 ላይም መልካም ነው መምህር ሆይ አንድ ነው ከእርሱም በቀር ሌላ የለም ብለህ በእውነት ተናገርክ ይላል። የሉቃስ ወንጌል ምዕራፍ 5 ቁጥር 21 ላይም ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያስተሰርይ ማን ይችላል አሉ ይላል። ዮሐንስ ወንጌል 5:44 ላይ ከአንዱ ከእግዚአብሔር ያለውን ክብር የማትፈልጉ አለ ኢየሱስ። ሮሜ ምዕራፍ 3 ቁጥር 30 ላይ ጳውሎስ ምን አለ? የተገረዘንም ያልተገረዘን በእምነት የሚያጸድቅ አምላክ አንድ ነው አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ጣዖት ሁሉ በዓለም ላይ ከንቱ እንደሆነ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ይላል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 6 ላይ አሰራር ልዩ ልዩ ነው፣ ሁሉም በሁሉም የሚያደርግ እግዚአብሔር ግን አንድ ነው ይላል። ገላትያ ምዕራፍ 3 ቁጥር 20 መካከለኛ ለአንድ ብቻ አይደለም እግዚአብሔር ግን አንድ ነው ይላል። ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉ የሚሰራ አንድ አምላክ የሁሉም አባት አለ ይላል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና ይላል። ያዕቆብ ምዕራፍ 2 ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተም ታምናለህ፣ መልካም ታደርጋለህ አለ። ያዕቆብ ምዕራፍ 4 ቁጥር 16 ላይ ሕግን የሚሰጥና የሚፈርድ አንድ ነው ይላል። ተመልከት እንግዲህ ይሄ አስተምሮት አንድ ነው አንድ ነው አንድ ነው አንድ ነው ነው ብሎ ሁሉ ያስተማሩት። ነገር ግን ውልብ ብሎባቸው አንድም ሶስትም ነው ብለው አንድ ቀን አስተምረው ያውቁ። ለዛ ነው ቁርአን ያንን ነገር ኮንፈርም ያደረገው። ሱረቱ በቀራ ምዕራፍ 2 ቁጥር 133 ላይ እንደዛ ነው የሚናገረው። የይስሐቅ የአብርሃም አምላክ አንድ ስለሆነ ነው የሚለው። ሱረቱ በቀራ ምዕራፍ 2 ቁጥር 163 ላይም እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው ከእርሱ በቀር ሌላ አምላክ የለም ነው የሚለው። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ አላህ አንድ አምላክ ብቻ ነው ለእርሱ ልጅ ያለው ከመሆን የጠራ ነው ይላል። ሱረቱ ማይዳ ምዕራፍ 5 ቁጥር 73 ላይ በእርግጥም ከአምላክም አንድ አምላክ እንጂ ሌላ የለም አለ። ሱረቱ አናም ምዕራፍ 6 ቁጥር 19 ላይ እርሱ አንድ አምላክ ብቻ ነው እኔም ከምታጋሩት ነገር ንጹህ ነኝ በላቸው ይላል። ሱረቱ ተውባ ምዕራፍ 9 ቁጥር 31 ላይም ሲናገር ምንድን ነው የሚለው? ከእርሱ በቀር ሌላ አምላክ የሌለው አንድ አምላክ ሊገዙለት እንጂ ይላል። ሱረቱ ለዩሱፍ ምዕራፍ 12 ቁጥር 39 ላይም እንደዛ ነው የሚለው። አምላካችን አንድ አሸናፊው አንዱ አላህ ነው ይላል። ሱረቱ ለኢብራሂም ምዕራፍ 14 ቁጥር 48 ላይ በተመሳሳይ ይደክመሃል እንጂ ካደከመ ወደ 22 ጥቅሶች በቃል መናገር እችላለሁ። አላህ በቁርአን ውስጥ አንድ አምላክ እንደሆነ የሚናገሩ ማለት ነው። በቃ ይሄ ነው። ነገራችን ላይ ኡስታዝ እንዳላቋረጥ ብዬ እንጂ ይሄ ሁላ ጥቅስ አያስፈልገኝም። ምክንያቱም አንደኛ እኔ ሰው ሁኜ ስፈጠር ይሄ ይገባኛል። ታል ጥቅስ ላይ ስለተጻፈ ምን ስለተጻፈ ብቻም አይደለም ይህን መረዳት አያቅተኝም። አንድ አምላክ እንዳለ ማለት መሰረታዊ ነገሩ ይሄ ነው። ግን ምንድን ነው ቅድም ብዙ ነገሮች ስትነግራት ነበርኩኝ ከስር ሁኜ ማለት ነው። ይህኔ ጥያቄ ክርስትና ላይ ያስነሳብኝ አንድ አምላክ መሰረታዊ ነገር ቅድም አንተ በአዳም ላይ ከአዳም የወረስነው ኃጢአት የሚለው ነገር ነው እኔንም እምነት እንዳይኖረኝ ያደርገው የመጀመሪያው ጥያቄ ማለት ይሄ ምን ማለት ነው? አንደኛ ምን ይመስላል መሰለ የዘመኑን ፖለቲካ ነው የሚመስለው ክርስትና ያለው አስተምሮት ማለት ነው። ይሄ ማለት ፕሮብሌም ሪያክሽን እና ሶሉሽን ማለት ነው። ፕሮብሌም ትፈጥራለህ አንተ ነው ፕሮብሌም የፈጠርከው። ከዛ በኋላ ደግሞ ሪያክት ታደርጋለህ። ከዛ በኋላ እኔ ሶሉሽን ማመጣለህ። ይሄንን በተአምር አያሳምነኝም እንደ አንድ አምላክ ማለት ነው። ሌላ መዳኛ መንገድ ሊኖር ይችላል ከብዙ አንገል። ኢየሱስ መጥቶ በአዳም የወረስነውን ኃጢአት ኢየሱስ መጥቶ አዳነን። ይሄ አይገባኝም። ለምን በል አንደኛ በሌለሁበት የአዳምን ኃጢአት ከወረስኩኝ ሳላምን መዳን አለብኝ ኢየሱስ ከሞተ ድረስ ማለት ነው። ነገር ግን ኢየሱስን ካልተቀበልኩኝና ሞቷል ለእኔ ብዬ ካላመንኩኝ አልድንም ማለት ነው። ይሄ ራሱ ሰልፍ ኮንትራዲክት ነው። ቃያ በቂ ነው ማለት ብዙ መልፋት አይጠበቅብህም ነው የምልህ። ነገር ግን ብዙውን ጊዜ እዚህ ጋር የምመጣው እኔ ራሴን አገኘዋለሁኝ የራሴን እምነት የደበደብኩበት አለ። መጽሐፍ ቅዱስ ስላነበብኩኝ አስተምሮቱን አነበብኩኝ፣ ፕራክቲሱን አየሁኝ። የራሴ ደግሞ ድምዳሜ ላይ ደርሳለሁ። እስልምና ውስጥ አገኘሁ ራሴን ማለት ነው።
ሳነጻጽር ከየትኛውም ሃይማኖቶች ጋር ሳነጻጽር እስልምና ጋር አገኘዋለሁ። ለዛ ነው እናንተ ጋር መጥቼ የምማረው። ውስጥ ላይ እኔ የማላውቀው ጥቃቅን ነገሮች በኋላ እኔ ላይ ጥያቄ የሚያነሱብኝ ነገሮች ይኖሩ ይሆን የሚለው ነው እንጂ መሰረታዊ ነገሮች ሁላ መረዳት አለኝ እስልምና ላይ ማለት ነው። አሴም ታይም ደግሞ ያው አንድ ሰው ጋር እየቀጠልኩ ነው ማውቀውን ብዙ ሰው ጋር እንዳይምታታብኝ ኢብራሂም አሁን እዚህ ጋር አልገባም እንጂ ኢብራሂም ጋር ያው ከእሱ ጋር መልሶችን እያገኘው ነው። ኢብራሂም ጋር እና ሳላህ ጋር አንተ ስትኖር አሁን ደስ ብሎ ይገባሁኝና በጣም የምታስተምረው ትምህርት በጣም ተቀባይነት አለው በእኔ ዘንድ ማለት ነው። ለምን ስለማውቀው የኔም ጥያቄ ስለነበረ ማለት ነው። ምክንያቱም እንደዛ አይነት ጋድ ለእኔ ጋድ ሊሆን አይችልም፣ አምላክ ሊሆን አይችልም። እዚህ ጋር ሞታ እኔ በሌለውበት እንዴት ነው እኔም ልሞት የምችለው? ኃጢአት እንዴት ልኖረስ የምችለው እኔ? አንደኛ ባልነበርክበት አላዛርዬ ይሁን ይባል። እሺ አሁን ለምሳሌ ለዛ ነገር ምን ሆነ? ያለ ፍላጎት ኃጢአት ወርሰሃል ተባልክ። ሞትን የምትሞተውም በአዳም የተነሳ ነው ተባልክ። እሺ ይሁን። ከዛ በኋላ ምን ሆነልህ ብለህ ጠይቃቸው እስቲ። ኢየሱስ ለኃጢአት ሞቶልሃል፣ ሞትን ሞቶልሃል ይላል። ሞትን ከሞተ ለምንድን ነው ሰዎች አሁን የሚሞቱት? ለምንድን ነው ኃጢአት የሚሰሩት? እሺ እነሱ ስላላመኑ ነው። ያመኑ ሰዎች ለምን ይሞታሉ? ለምንድን ነው ኃጢአትና ሞት ያልቀረው? ለምንድን ነው ሞትና ኃጢአት ያልቀረው? ራሱ ደግሞ ኢየሱስ የሞተው የሰው ልጆችን ከዘላለም ሞት ለማዳን ነው ይለዋል። የዘላለም ሞት ለመስጠት ነው። ካሳ ነው፣ ቤዛ ነው፣ ልዋጭ ነው። ኦኬ እንደዛ ከሆነ ለዘላለም ሞት ከሆነ የሞተው ለዘላለም ሞቱ አልቀረም። በሶስተኛው ቀን በእጅ አዙር ለምንድን ነው የሚነሳው? አንተ ዕዳ አለብህ፣ 100 ብር ዕዳ አለብህ አለችኝ ኩዊን። በቃ 100 ብሩን ዕዳውን እኔ ልክፈልለት አልኩኝ እና ለኩዊን በቃ ተይው አላዛርን ማነው አብርሃምን እኔ በቃ እንትን እለዋለሁ ነፃ ወጣዋለሁ፣ ብቻ አንቺ ከስር አስፈችው ዕዳውን እኔ እከፍልለታለሁ ብዬ 100 ብር ከፈልኩና በእጅ አዙር ከኋላ መጥቼ 50 ብሩን ደግሞ አምጪ ብላት ምን ታደርገኛለች? ተመልሳ ነው እስር ቤት የምትከታ። አንተን ተመጣጣኝ አይደለም ቤዛ እኮ እሱ ነው የምልህ። በሶስተኛው ቀን ተነሳ ይለዋል። እሱ ለዘላለም ሞቶ መቅረት ነበረበት እንደነሱ ትምህርት። እሱን ነው የምልህ። ቅድም እንዲሁም እና አደም ጋርም እያወራ ነበር። ፎልስ ፍላግ ፌክ ሞት ነው ገብተዋል። አልሞተልኝም፣ ተነስቷል። ኦልሬዲ እኮ እንደምናሳ እያወኪ ከሆነ እኮ ዛሬም ምን ችግር አለ? እሞትልሃለሁ፣ ዝና አገኝበታለሁ። በዛውም ይሄ ፌክ ሞት ነው እኮ። መስዋዕት የሚባለው ታዲያ ምንድነው ትርጉም? ሞቶ ካልቀራ አንደኛ። ሁለተኛ ነገር ደግሞ እንደሚነሳ እያወቀ ከሆነ የሞተው እንዴ እኔ 10 ቀን ቆይ ብባል ራሱ ለዚህ ለዓለም ህዝቡ ላሞታለሁ። የምር ለመናገር እንደው በህይወት የሚኖር ከሆነ እንደው ሞቶ ማይቀር ከሆነ ዘመዶቻቸው ምናምን ካሉ ዘመዶቼ ምናምን ማቃቸው ሰዎች በአጠቃላይ እስካሁን ድረስ እኔ ማቃቸው ሰዎች ከ1000 በላይ ሰው ሞቷል። እኔ ማቃቸው ሰዎች ማለት ነው። እንደዚህ ሞተ ሲባል ምሰማው ማለት ነው። እንደዚህ የምታውቀው በትምህርት ቤትም በምንም የምታውቀው ለነዛ ሁሉ መስዋዕት ክፈል ብባል 10 ቀን አይደለም 1 ዓመት ራሱ ሞታለሁ። ወላሂ ነው የምልህ ሞታለሁ ራሱ። እንደዛ ከሆነ መስዋዕት የሚከፈል ቢሆን ኖር እና ምን አይነት ድራማ ነው? ምን አይነት ቁማር ነው? እንደዚህ አይነት ቁማር ነው። ቅድም ዋሂድ እንዳላቋር እሱን ነው ቅድም ያልኩህ። ከይን ነው የዘመኑ መንግስታት ፕሮብሌም ይፈጥሩና ሪያክት ያደርጋሉ። ከዛ ሶሉሽኑ እኔ ጋ ነው ያለው፣ ይሄን ካላረጋችሁ አላዳችሁም። እንደዚህ አይነት ሲስተም ነው ገብተዋል። ልክ መለኮታዊ ሳይሆን የሰው የዘረጋው ሲስተም ነው ይመስለው። ያን ኦልሬዲ ድሮፕ አድርጌያለሁ። እኔ እስልምና ውስጥ ያለውን ማወቅ ነው ፈልገው እንጂ እዛ ጋር ብዙ ምን ማገዶ መፈጃ አይደለሁም። ኖርማሊ አይሰማም። እየተሰማኝ አይደለም። ያዋሂድ ያወራው ነው። አይ ቻናሉ አለ ወይ? የኛ የንጽጽራችን ቻናል የለኝም። ማን ነው የሚለው ንገረኝ። ወይድ የንጽጽር ማደራ የሚል አለ። ኢምራን ወይ አንዳችሁ ስጡት እስቲ፣ በውስጥ ላኩለት ራሱ የቴሌግራም ነው። የቴሌግራም እንትን የምትልህ ብታገኘው ጥሩ ነው። እዛ ውስጥ ብዙ ጽሁፎች አሉ በዚህ ዙሪያ ላይ ራሱ ብዙ እንትኖች አሉ። ያቸውና ፍርድ ስጥ። ፍርድ ለህሊና ነው። ያጀማ ክርስቲያኖች እዚህ ግሩፕ ውስጥ ካላችሁ ቴሌግራም ላይ ያለውን ቻናላችንን እዩትና ፍረዱ። ራሱ ሀቁን አመዛዝኑ። እውነትን ከሐሰት ለዩ። ቁርአን ፉርቃን ነው ራሱ። እውነትን ከሐሰት የሚለይ ነው። ፍርዱን ለህሊና ነው ራሱ። በንጽጽር እዩት ሁሉን ነገር። እንግዲህ እኛ ኢላማችን እኛ አዋቂ ሌላውን ደግሞ መሀይም የማድረግ እኛ ራሳችንን ማኮፈስ ማተለቅ እና ሌላውን ማዋረድ በፍጹም አይደለም። ሰዎች ነፃ እንዲወጡ እንፈልጋለን። ፍትሃዊ ሃይማኖት ነው እስልምና። ሰምና ወርቅ የያዘ ቅኔ ነው ብለን እናምናለን። ሰሙ ሀቅ ነው፣ ወርቁ ደግሞ ፍትህ ነው ብለን ነው የምናምነው። እና እዩትና ፍረዱ ራሳችሁ ለዲናችሁ። እኛ ዓላማችንም ኢላማችንም
ሰዎችን ከጀሃነም ነፃ እንዲወጡ እስልምና ላይ ያለው የፍትህ እንትኖች አሉ። ራሱ ሰዎች አሁን ለምሳሌ ሪሳላ መልእክቱ ባይደርሳቸው ምን አይነት ፍርድ ነው የሚፈረድባቸው? ይፈረድባቸዋል ወይስ? የአእምሮ ጤነኛ ያልሆኑ ሰዎች ምንድን ነው ያላቸው? መልእክቱ ያልደረሳቸው ሰዎች፣ ሳያውቁ መጥፎ ነገር የሚሰሩ ሰዎች እንዴት ነው የሚለው በጣም የሚገርም ትምህርት ነው እኛ ጋር ያለው። ሲጀመር ቁርአንና ሐዲስ የመጣው እኛ ጋር የሰው ልጆች አእምሮ ፕሮሰስ ማድረግ በሚችልበት ኦፕሬት ማድረግ በሚችልበት ፈንክሽናል ሴቲንግ እና ፕሎት ባለበት መልኩ ነው የሚመጣው። አይገባህም የሚባል ነገር የለም። አይገባህም እየተባለ እንደገና ደግሞ ትጠየቃለህ፣ ገሃነም ትገባለህ። እኔ ባልገባኝ ነገር እንዴት ነው ገሃነም እገባው? እንዲህ አይነት ትምህርት የለም። የተወሳሰበ ነገር ፈጣሪ አያመጣም። የተወሳሰበ ትምህርት ፈጣሪ አያመጣም ለሰው ልጆች። ያወሳሰበው የኢየሱስን ትምህርት ሰዎች ከፓጋን ትምህርት ጋር ፓጋን ሚቶሎጂ ጋር ከግሪክና ከሮም ጋር ሲቀላቀሉት ነው ያኔ ጉድ የፈላው። ፍልስፍና ውስጥ ቁጭ ብለው ፊሎሶፊካል አስፔክት እናደርጋለን ብለው እንራቀቃለን ብለው ነው። ማርያም አይኗ ነጭ ናት ወይስ ጥቁር ናት እያሉ እኮ ግብፅ ውስጥ ሲጣሉ እኮ ነው እስልምና 90% ሙስሊም ሆኖ ወርድ ኦፍ ማውስ ፐብሊሺቲ የሚባል ዳዋ አለ። በዛ ሙስሊሙ እንትን ይላል፣ ክርስቲያኖች እርስ በርሳቸው ይጣላሉ። አንድ ዲያፊዚስ ይላሉ፣ ሚያፊዚስ እያሉ እንደና ደግሞ ሂፖስታቲስ በሚባለው ነገር ላይ አን ሂፖስታቲስ ወይስ ኤን ሂፖስታቲስ በሚባል ሁለት ባህሪ አንድ ባህሪ ዲያፊዚስ፣ ሚያፊዚስ፣ ሞኖፊዚስ እያሉ ሲጣሉ የፕሮሶፒክ ዩኒየን የሃይፖስታቲክስ ዩኒየን እያሉ ሲጨቃጨቁ ሲነታረኩ እንዳለ ይሄ አሁን የሙስሊም ሀገሮች የምትሏቸው በአንድ ወቅት የክርስቲያን ሀገር ነው የነበረው። ቱርክን ተመልከቷት። ራሱ ኒቄያ የምትሉት ኤፌሶ የምትሉት ከልቄዶ የምትሉት ቆስጠንጢንያ ጉባኤ የሚባሉ የተካሄዱት ቱርክ ውስጥ ነው። ግን በቃ ሲጨቃጨቁ ሲነታረኩ መሀል ላይ ግን አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለምን አስነስቶ ነብይ አድርጎ አስነስቶ ሪሳላውን አመጣ። ሰሃባዎች መጡ፣ ትምህርቱ መሰራጨት ጀመረ። በኋላ ላይ ግን መጨረሻ ላይ ሲነቁ 90% ሙስሊም ሆነው ነው የሚያገኙት ራሳቸው። ይሄው ላይ የሆነው ነገር ምንድነው? ፍሬ የሆነ ነገር ህይወት የሆነ ነገር ትምህርት ስለሌለ ነው፣ ስለተቀላቀለ ነው፣ ትምህርቱ ስለተበረዘ ነው። ማርያም አይኗ ነጭ ነው፣ አብርሃም አይኗ ነጭ ማርያም ነጭ ናት ወይስ ጥቁር ናት እያሉ ይከራከሩ ነበር ግብፅ ውስጥ። ምን አገባቸው? ራሱ ምን ይጠቅማል? አሁን አዳም እምብርት አለው የለውም? አብርሃም አለ ወይ? እየሰማሁ ነው። አዳም እምብርት አለው ወይስ የለውም? ኧረ እኔ እንጃ። ምን ያደርግልሃል? አሁን እነሱ ይጨቃጨቁበታል። እኔ እኮ አሁን እኮ አዳም እኮ ሰው ነው፣ ምን ያደርግልኛል? አሁን እኔ ማመልካውን ፈጣሪ ነው ማወቅ የምፈልገው እንጂ ሌላው እኮ የለስኩ ዲቴይል እኮ ነው እኮ። እምብርት አለው ያሉ ሰዎች እንደ እምብርትማ ካለው እንትን አለ፣ እትብት መቆረጥ አለበት ምግብ እንትን፣ እሱ ደግሞ ከእናት ነው የሚመጣው። እናት የለውም እትብት የለውም ይላሉ። አይ ሰው ከሆነማ እትብት አለው። ለምን ታዲያ እኛ እሱን እንዴት እንመስላለን? እትብት ከሌለው እምብርት ከሌለው በቃ እንዲህ የሚጨቃጨ እኔ አሁን አዳም እምብርት ይኑረው አይኑረው ለእኔ ምን ይጠቅመኛል? ቢኖረውም ባይኖረው ምንም። ማርያም አይኗ ነጭ ይሁን ጥቁር ይሁን ቡኒ ይሁን ምንም ያጨቃጨቅ ነገር አይደለም። ግን ይደባደቡበታል። እነሱ ሲደባደቡ ነው የሚሉት። ብታይ ይደባደባሉ። ጥርሱን አሁን ዲዮስቆሮስ አሁን ሚያፊዝ በማለቱ ነው ጥርሱን እንትን ያሉት። እመን አትመን ጥርሱን አራግፎ ፀጉሩን ነጭተው ምናምን ነገር ነው ያባረሩት። የአሌክሳንድሪያ ኤጲስቆጶስ የነበረውን ዲዮስቆሮስ የሚባለው እነ ሊዮን የሮሙ ኤጲስቆጶስ የነበረው 451 የኬልቄዶን ጉባኤ ነው የምነግርህ ራሱ ገብቶኛል። አንድን ነገር ሲያሽሞነሙኑ በነገራችን ላይ ሌላ ነገር ለማምጣት ነው እኮ አሽሞንሙነው ያው አራተኛ ፈጣሪም ሊያመጡሉ ይችላሉ። 325 የነበረውን የኒቅያ ጉባኤ ላይ አሪዮስ መጽሐፈ ምሳሌ 8:22 ላይ ቃናኒ ማለት ፈጠረኝ ማለት ነው ብሎ ኢየሱስ ፍጡር ነው ብሎ አላቸው። ቃናኒ ማለት ፍጡሩ ፈጠረኝ ማለት ነው። ግዙም ፈጠረኝ ጊዜ መቅደመ ተግባሩ ነው የሚለው ጌታ እኔን ፈጠረኝ ነው የሚለው ራሱ የአዲሱ መደበኛ ትርጉምም የ1980 ትርጉም እና ፈጠረኝ ይላል እና ፍጡር ነው የሱ አርጊመንት የነበረው። መጨረሻ ላይ በቃ አንዱ ከኤጲስቆጶሳት መካከል 318 ኤጲስቆጶሳት ነው ከተለያየ ዓለም የመጡት። ከመጡት መካከል አንዱ ግሎ በጣም በቃ ማለት ረጋ ያለ ነው፣ የሊቢያ ሰው ነው። አሪዮስ ማለት በጣም ኢንተሌክቹዋል። መጨረሻ ላይ ማሳመን ሲያቀተው በጥፊ ያጮለው ይዘው። የሚገርም ነገር ወላሂ የራሳቸው ታሪክ ላይ ነው እኮ ያለው። በጥፊ ነው ያጮለው መጥቶ። ከአንድ መንፈሳዊ ሰው እንዴት ይጠበቃል? ከአንድ ኤጲስቆጶስ እንዴት ይጠበቃል? ማለት የምታወራው መንፈሳዊ ነገር ነው ራሱ። ምንድን ነው አግሬሲቭስ መሆን ራሱ በዚህ መልኩ ማለት ነው። ሰውየውን መርዳት ካልቻልክ ወደ ጥፋት እየሄደ ከሆነ የምታክ ከሆነ
ለምንድን ነው የምትማታው? ራሱ በእንደዚህ አይነት ህይወት ያሳለፉ ሰዎች ናቸው እና እኛ እናውቃቸዋለን። ምንም አዲስ ነገር የለውም እና ለዛ ነው አንተ አይገርምም ራሱ ባትሆን ነው የሚገርመኝ ክርስትናን። እና ኢንሻላህ እስልምናን ጊዜ ሰተህ መርምር። አላህ ያለ ቀን ደግሞ ኢንሻላህ አላህ ሂዳያ ይወፍቅህ። አይ እኔ እንኳን ቆየሁ። እኔ እንኳን ለማመን ሞከርኩኝ እኮ ሞከርኩኝ፣ ግን የሚሆን አይደለም ለእኔ ተፈጥሮ የሚሆን አይደለም ቶታሊ ማለት ነው። ምክንያቱም ዝም ብሎ እንዴ ብዙ ነገር ማንሳት ይቻላል። አንድ ብቻ አይደለም ሺህ ማለት ነው ማንሳት እርስ በርሱ የሚጋጭ መጽሐፍም እኔ አይዶን ነው ብቻ ብሉይ ኪዳንና በትንሹ እንኳን አዲስ ኪዳን ላይ ያለው እግዚአብሔር እኮ በጣም ፖላር ኦፖዚት ናቸው እኮ። ፖላር ማለት ነው ሁለት እግዚአብሔር ያለ ነው ይመስልክ። ያኛው በጣም ጎሪላ ፋይተር ነው ይመስለው ብሉይ ኪዳን ላይ ያለው፣ ይሄኛው ትንሽ ይሻላል፣ ለስለስ ይላል። ኤኒዌይስ ያን እንኳን ድሮፕ አድርጌዋለሁ። አንዳንድ ነገሮችን እዚህ ጋር ያለውን ነገር ያው እናውቃለን። ኦልሞስት እኔ እስልምና ውስጥ ነው ራሴን የማገኘው ብዙውን ጊዜ። ግን አንዳንድ ነገሮች አሉ ያለ ማህበራዊ ህይወት አለ፣ ምን ዝግጅት አለ ምናምን እንጂ እንትን መቀበላችን አይቀርም። በሀሳባችን እኮ ተቀብለናል። የግድ ቃል መግባት ግን አለብን ደግሞ። ያ ነው ያለው ዋሂድ። ኢንሻላህ ችግር የለውም ራሱ ማለት ነው። ጠዋት ተነግሮ ማታ የሚጠፋ ነው እኮ ስላሴና ነገረ ክርስቶስ ትምህርት በጣም ነው የሚገርመው ራሱ። በነገራችን ላይ እኔ ሞትን የሞትኩት ማለት ነው ያንን አውቤ የተቀበሉ ቀን ነው የስላሴን አስተምሮትና ከአብ ውጭ ያለውን ፈጣሪ ነው ብዬ የተቀበሉ ቀን ነው የኔ ሞት የሚሆነው እንጂ እሱን ባለመቀበል አይደለም እኔ የምሞተው። ማሰብ አቁም ነው እኮ የሚሉ እነሱ። ማሰብ ካላቆም ካይገባህም ነው የሚሉ እና ጠዋት ነግረሁ ስለ ስላሴ አንድም ሶስትም ነው ብለው ነግረሁ በስም በአካል በግብር ብለው ከዛ ማታ ላይ እሺ ተመስገን ጌታዬ ብለህ ልጸልይ ስተኛ ከዛ በኋላ ወደ ማን ነው የምጸልየው ትላለህ ራሱ። እና አንዳንዴ መንፈስ ቅዱስ እንረሳው ነበር እኔ እና ስጸልይ ወደ ሶስቱም እና አካፍላቸዋለሁ እና ደቂቃውላ የሚይዝላቸው ሰዓት ነበረኝ ራሱ ነገር ማለት አንደኛው ማዳራት የለብኝም እና እጪ የሆነ ሰዓት ላይ ደግሞ ኢየሱስ ይሻላል፣ በቃ ወደ ኢየሱስ ይሻላል መጸለዩ እና የትኛው ግራ ይገባዋል ራሱ። እና መንፈስ ቅዱስን አንድ ቀን ረስቼው የሚገርም ነገር አንድ ቀንም ራሱ እንትን ብዬ አላውቅም። ይቅርታ አድርግልኝ ያልኩት መንፈስ ቅዱስን። ሶስት አካላት ናቸዋ። ሶስት አካላት ከሆኑ እንደዛ ነው። ለምሳሌ ረስቼው ማለት ነው። እና አሁን አደምና ኪዊን እና አንተ ሶስት ፐርሰኖች ናችሁ። በአካል ሶስት ናችሁ። ስለዚህ አሁን ሳወራ አንድ አድርጌ ላወራችሁ አልችልም መቼም። እያንዳንዳችሁን እኩል ማድረግ አለብኝ እና ሳመልክ እኔ ማደርገው የነበረው ሶስት አካላቶች ነበሩ። ከዛ በኋላ ብዙ ጊዜ ወደ ወልድ እንትን እላለሁ፣ ከዛ አብን እላለሁ። ከዛ የሆነ ሳለ ትዝ ሲለኝ መንፈስ ቅዱስ እረሳዋለሁ እና እኔ ምን አልኩኝ መሰለኝ የሆነ ሳለ ይቅርታ አድርግልኝ አልኩት። ይቅርታ አድርግልኝ በቃ የኔ ችግር ነው ምናምን አልኩና በቃ በደቂቃ ሁላ እንዴት ነው የሚያዘው ምናምን አልኩኝና የሆነ ሳለ ግራ አጋባኝና መጨረሻ ላይ እንደዚህ የተወሳሰበ ወደ መንፈስ ቅዱስ የጸለየ ማን ነው ምናምን አልኩና በቃ ይቅርብኝ አልኩና ኢየሱስ ይሻላል አልኩኝ። ኢየሱስ ይሻላል በቃ እንትን ካለም በቃ ኢየሱስ ጠቅልሎ ያዝ አልኩኝ። ኢየሱስ ራሱ እኮ እዚህ እያለ እኮ በጣም ረስቶት ነበር እኮ ማለት ሁሉ ጊዜ ሪፈር የሚያደርገው ወደ አብ ነበረ። አይተህ ከሆነ መጽሐፍ ቅዱስ ላይ ማለት የትም ቦታ እና አሁን ሶስት ናቸው ካለ መጨረሻ ላይ ሉቃስ 6:12 ላይ ሳነብ እሱ ራሱ ደግሞ ኢየሱስ ራሱ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ይላል። እስቲ ድገሞ ሉቃስ 6:12 ምን ይላል? ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። እንዴ የሚጸልይ አካል ጋር ነው እንዴ ሲጸልይ ነበርኩት አልኩኝ የሆነ ዛሬ። በጣም ያስደነገጠኝ ወላሂ ስል በጣም ያስደነገጠኝ በህይወቴ እንደዚህ ጥቅስ አስደንግጦኝ አያውቅም። የሉቃስ ወንጌል ምዕራፍ 6:12 ላይ ያለው ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ ወደ ሚል ፕሪፖዚሽን ሁላ አለ። ወደ እንዴ ራሱ ጸላይ ነበር እንዴ አልኩኝ። ወይ ጉድ አልኩኝ። እንደዛ በቃ እና ግራ ያጋባል። ከዛ አምላክ ነው ሰውም ነው ይለዋል። የሆነ ሰዓት ላይ ደግሞ እንትን ሲል ታያለ፣ ሲተኛ ምናምን ታያለ። ሐዋርያቶች መጥተው ሲቀሰቅሱት እንደገና ደግሞ በግርግም ሄዶ ሲተኛ ህፃን ሆኖ ምናምን ነገር በአምላክ ፊት አደገ ይላል። እንደገና ደግሞ ሉቃስ 2:24 ላይ ደግሞ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ጌታ ማለት ወደ ጌታ እኮ ነው የወሰዱት፣ ማርያምና ዮሴፍ ማለት ነው። ህፃን ሆኖ ወሰዱት ይላል። ምን አይነት የሚያምታታ ነገር ነው! አንዴ አምላክ ስትለው አንዴ ሰው፣ አንዴ ስትምትል በቃ እንደዚህ የሆነ ስብጥር የሆነ ነገር ጉራማይሌ የሆነ ነገር ጠዋት ተነግሮ ማታ ላይ ሲረብሽ ያድራል ራሱ። አይ ሰው ሆነ አምላክ ብትል ሁሉን ሰውም እኮ መሆን አልችልም እኮ። ኢየሱስ እኮ እስራኤላዊ ነው። ይሄ ነው አንዱን ቦታ ወክሎ ሴም ታይም ደግሞ አንተ ዩኒቨርስን ያው ማይረዳም ሰው ነው እንደዛ የሚለው ይህን ያክል ቫስት የሆነ ዩኒቨርስ ለሰዎች ምድር ላይ የተላከውን አንድ አካል
ፈጣሪ ነው ብለህ ስታስብ እንዴት ነው? ሳይንስ እኮ ብዙ ደርሷል አይደል? አሁን ስንትና ስንት ጋላክሲ ያለበትን ለምድር ነው የተላከው ኢየሱስ። ኢዝ ኦል አባውት ሂውማን ቢንግ ነው በቃ አለቀ። እኔ ፈጣሪ ከዛ በላይ ነው። እንግዲህ አላህ ጽናቱን ለእኛ ሚስጠን፣ ለአንተም ሂዳዩን ይወፍቅህ። ምን አልከኝ ኢምራንዬ? አይ እዚህ ጋር ለማስታወስ ያክል ጀማ ኡስታዝ ሲጸልይ ብትሰሙ ትደነግጣላችሁ። ወላሂ ድሮ ማለት ነው። እና እቺን ለመናገር ፈልጌ ነው ኡስታዝ ሪካርዶ ሰምቼ ሲጸልይ ማለት ነው። በጣም ገርሞኝ ነበረ። እሱ ልንገራቸው ብዬ ያልሰማችሁ ካላችሁ ያው የድሮ ሪካርድ ነው አይ ቲንክ አይደለ ኡስታዝ? ፓርቶክ ላይ መሰለኝ። እኔ ምን አውቃለሁ እንደዛ ያክ ስሜት ያጠፋል። ኧረ ኡስታዝ ለማስታወስ ያክል ነው። ቀጥሉ እንግዲህ። ቆይ ላሰማቸው እኮ አለኝ እኮ እኔ ላሰማችሁ። እሺ ደስ ይለናል። ላሰማችሁ አለኝ። ቆይ ማስታወቂያ ነው። ይጀምራል። የኃጢአትን ደሞዝ ሞትን ተቀብለው የቤዛነት ስራው የተፈጸመ ነው። የአዳምን ዘር ዕዳ በመስቀል ተቀብሎ ሕይወትን ሰጣቸው። የሰይጣን ስልጣን ከስሩ ገስጾ ልዑል አዳናቸው። ስብስቡ ጌታዊ ተባረክ፣ ጌታዊ ተመስገን። ስለነበረን ጊዜ ስለነበረን ቆይታ እናመሰግናለን። ስለዚህ ሁሉ እናመሰግናለን። አምላኬና አባት ሆይ ስለ አገልጋዮችም፣ ስለ ቤስትም፣ ስለ ለገሰም፣ ስለ ጥላሁንም፣ ስለ ሜርሲፉልም፣ ስለ ኢትዮቢቲም፣ ስለ ሁሉም አድሚኖች ጌታዊ ክበር። አምላኬና አባት ሆይ በዚህ ሩም ውስጥ ስለሚደረገው ስራ የሰዎች ጥያቄ የሰዎች እረፍት ነውና አምላኬና አባት ሆይ ነገሮች ሁሉ ከአንተ በአንተ ለአንተ እንዲሆን እንጸልያለን። አምላኬና አባት ሆይ ቃል እንደጅ ክፈትልን። ለሚያዳምጠውም የማስተዋል በሮች ይከፈቱ፣ ያስተውሉ ዘንድ አይምሯቸውን ከፈትላቸው ተብሎ ተጽፏልና የማስተዋል በሮች ይከፈቱ። አምላኬና አባት ሆይ ክርስትናን ሊቃወም ሊያጠፋ የሚነሳ ማንኛውም የእስልምና መንፈስ በጌታ በኢየሱስ ስም የተመታ ይሁን። አምላኬና አባት ሆይ ቀሪውን ጊዜ አንተ ተረከብ። ነገር ሁሉ ከአንተ በአንተ ለአንተ ነውና ለአንተ ብቻ ከዘላለም እስከ ዘላለም ክብር፣ ምስጋና፣ አምልኮ፣ ሉዓላዊነት፣ ልዕልና፣ ገናናነት፣ ባለጸግነትም ሕይወትን ከዘላለም እስከ ዘላለም በዙፋን ላይ የተቀመጥከው ለአንተ ብቻ በጌታ በኢየሱስ ስም ይሁን፣ አሜን። የእስልምና መንፈስ በጌታ በኢየሱስ ስም የተወጋ ይሁን ምናምን ይላል ወይድ በፊት ማለት ነው። ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እንዴ የማሰማ እኮ እሱን ነው እኮ ወጋው፣ በጌታ በኢየሱስ ስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? አዎ ሌላ ላሰማ እንዴ? ሌላ ላሰማ። በጣም የመሐመድ መንፈስ፣ የእንትን መንፈስ፣ የቁርአን መንፈስ፣ የአዲስ መንፈስ የተወጋየው ምናምን ምልበት ሁላ አለ። ለሰባቸው ውስጥ አለኝ አሰማቸው። የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ስላለው ራሱ ከስሙት እያወጣሁላቸው ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸው ልኩም ስታዚ ጀስት እኔ በውስጥ አይቼው ነው እንጂ አላክላቸው። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማቸው ኡስታዝ አሰማቸው።
ክበር ውሰድ አምላኬና አባቴ ተመስገን 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 ጌታ። እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባቴ ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው፣ በጌታ በኢየሱስ ስም የተመታው፣ በጌታ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስህተት ትምህርት የስህተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ ወደ የእንግዳ ትምህርት አምላኬና አባቴ በየዘመናችን የሚመጣ እስልምናው አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡሃሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ዌብሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለእኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን፣ በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱ ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው ራሱ። የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አውሃይና እያለ የሚናገረው ነገር ይገርመኝ ነበር። እኛ ደግሞ እንድንለው ነገር ሲፈልግ ደግሞ የሆነ ነገር ደግሞ በሶስተኛ መደብ ያደርግና እርሱ ካላህ በቀር ሌላ አምላክ የለም እያለ እርሱ በሉ፣ በል፣ ቁል፣ ቁሉ፣ በሉ፣ በል በል እያለ ይናገራል አላህ። ከዛ ደግሞ ዱዓ እንዴት ማድረግ እንዳለብን ደግሞ ሲናገር አንተ ይላል ራሱ። በጣም ነው የሚገርመኝ። በቃ ይሄ ነገር ምንም የሰው ቃል የለበትም ራሱ። ኢቭን ረሱል ሰለላሁ ዐለይሂ ወሰለምና ጅብሪል በቁርአን ላይ ያላቸው ድርሻ ሪሳላውን ማድረስ ነው፣ መልእክቱን ማድረስ ብቻ ነው። ይሄ ነገር በጣም ገረመኝ። በቃ ማለት እና በቃ አልቻልኩትም እኔ ራሱ። መጨረሻ ላይ ቁርአንን ለዋጋ መጥቼ ተማርኬ የቀረው አንድ የአላህ ባሪያ ነኝ። ቀይን እንድታውቀው ነው አብርሽዬ። አይ በጣም ደስ ይላል። ትልቅ ትምህርትም ነው ነገራችን ላይ እኔ ያልመሰለኝም እና ይገርማል። ብቻ በዚህ ደረጃ ደግሞ አሁን ያለበት ደረጃ ደግሞ በጣም መረዳት በጣም ገርሞኛልና ቀደም ኢየሱስን በሚመለከት መጥቶ ያዳነን ምናምን የሚለውን የገለጽክበት እኔ የምጋራው ነው። በደንብ ደግሞ አንተ ግልጽ አረክልኝ። ያው ግልጽ ሲሆን ያው ማረጋገጫው ነው የሚሰጠው አንድ ሰው ሲመሰክርልህ። እኔም ሀሳብ እንደዛ ነው። ለጽናቱን ይስጠን። እዛ ማለት የኩፍርን ጨለማ እና የሽርክን ጨለማ የሚያቅሰው ነው የብርሃን የተውሂድን ብርሃን ጥቅሙን የሚያውቀው ማለት ነው። አብዛኛው ሙስሊሞች እዚህ የምታያቸው ኢትዮጵያ ውስጥ የምታያቸው ከቤተሰባቸው ነው ያገኙት እና እንደዚህ እንትን ብለው አይደለም ራሱ ተመራምረው ምናምን ነገር እንደኛ እንጃ። የጤናን ጥቅም የምታውቀው የታመመ ሰው ነው የሚያውቀው ራሱ አይደል? ድህነትን ያየ ሰው ነው የሀብትን ጥቅም የሚያውቀው ራሱ። እና የተውሂድን የእስልምናን ጥፍጥና የምታውቀው ጥፍጥናና ጣዕሙን ቅርጽና ይዘቱን የምታውቀው
እኔ አልመኝላቸውም፣ እንዲያዩትም አልፈልግም። ግን እንደኛ እንደ ሰለምቴዎች መከራ የተጋጋጠም ሰውም የለም። ቤተሰብን ትተዋለህ፣ ዘመድ አዝማድን ትተዋለህ፣ ጎረቤትን፣ አብረው አደገን፣ አብረህ የተማርካቸው ልጆች ምናምን ነገር እንደ ድሮ አይሆንም። ሁሉ ነገር ራሱ ማለት እንደዛ አይደለም። ራሱ ከልባቸውም አይወዱም። አላህ ነገር ሆኗል በቁርአን ውስጥ እስከምትክዱ ድረስ አይወዷችሁም ተብለናል ራሱ ማለት ነው። እና ጥላቻው አለ፣ ምን አለ፣ ሚስኮንሰፕሽን አለ፣ ምን አለ፣ ምናምን ብዙ ነገሮችን ቻሌንጆችን ተጋግጠ ነው እንትን የምትለው እና የያዞ ቆዳ ትይዛለህ። መጨረሻ ላይ በቃ ከተለያየ ቦታ የተለያየ ነገር ይመጣብሃል። እና አላህ ጽናቱ እንዲሰጠን ዱዓ አድርጉልን ያ ጀማ፣ ለሁላችንም ለሰለምቴዎች ማለት ነው። ቀላል ነገር አይደለም። አላህ ከኩፍር ይጠብቃችሁ። መጨረሻ ላይ ሞቴን እኔም እላለሁ በቃ ያኔ ምን እንደሆነ ታውቃለህ አብርሽ፣ ቁርአን እያነበብኩኝ ምን እያልኩኝ ምናምን ነገር አረ ሙስሊምማ አልሆንም ሰው ምን ይለኛል ማለት እንዴት ማህበረሰቡ እንዴት ነው እንትን ብለው እንዴ እስልምናን እኮ ስሳደብ ነበረ እና ምንድን ነው የሚለኝ? አረ አልሆንም ምናምን ነገር ልና ግን ምን እላለሁ መጨረሻ ላይ ወላሂ ላዚም አላህና መላእክቱ የቂያማ ቀን ምስክሮቼ ናቸው። ራሱ በዋሽ ማለት ነው የቀን ራሱ አይነጋልኝም። የሚገርም ነገር መጨረሻ ላይ ላኢላሃ ኢለላህ ልሞት ስል እቺ ላኢላሃ ኢለላህ የምትለዋን ገመድ ብቻ እንዲይዝ አድርገኝ ፈጣሪ። ምንም ልሁን ብቻ ክርስቲያንም ሆኜ ልኑር፣ ምንም ዱርዬም ልሁን፣ ምንም ልሁን፣ መጨረሻ ላይ ግን ይቺን ነገር ግን ሳልላት እንዳልሞት ፈጣሪ እያልኩኝ ለምነው ነበር። በቃ ሞቴ ከመምጣቱ ልሞት በቃ አንድ ሰዓትም ይቅረው፣ አንድ ቀንም ይቅረው፣ አንድ ወርም አንድ ዓመትም ይቅረው፣ ግን በቃ ላኢላሃ ኢለላህ የሚለውን ነገር በቃ ትክክለኛ መሆኑን ይገባኝ ነበር ያኔ። እና በቃ ይሄን ይዤ ሽርክ በጣም እንዴት ከአላህ ጋር እንደሚያቆራርጥ ሽርክ የሚባለው ወንጀል እንደማይማር ለዝንተ ዓለም አላህ ደግሞ በእርሱ ላይ ሐቁ ላይ ያጋራበት ሰው ጀነትን በእርሱ ላይ እርም አድርጓል ለዝንተ ዓለም። በቃ ያን ነገር እያወቅኩኝ እንዴት በቃ ህሊናዬን እያቆሰ ውስጤና ውጪ ሳይመሳሰል ሲቀር ውስጤ እንዳልኩ እስልምናን ይፈልጋል፣ እውነት እንደሆነ ይገባኛል። ውጪ ግን በአፌ ጥላቻውን እዘረዋለሁ፣ እናገራለሁ፣ ምን እላለሁ። እና ይሄ ነገር በጣም ሲምታታብኝ መጨረሻ ላይ ህሊናዬን እያቆሸሽኩኝ መኖር አልፈልግም ብዬ ወሰንኩኝ። ለአንድ ዓመት ያክል እንደውም ወደ ሚዲያ መጥቼ አላውቅም። ራስ ማንበብ ማለት ቁርአን እንትን ማለት መቅራት፣ ሶላቶችን መስገድ ምናምን ነበር ማድረገው የነበረውና ቀላል ነገር አይደለም መጋጋጡ የነበረው ማለት ነው። ስሜት ግን እረዳዋለሁ እኔ አሁን ያለሁበት ሁኔታ ስለሆነ ስሜት ግን እኔ በቀላሉ ነው የምረዳው። ምክንያቱም ያው ምን ያክል ያው ስነ ልቦናህን ዝግጅት ማድረግ እንዳለብህ እዛ ውስጥ ላይ ነን። አሁን እኛም ትግሉ ያ ነው እንጂ ሌላው ቀርቶን አይደለም። ተዋል ቀደም ያልከው ይሄንን ነው ያው የተወሰነ ዝግጅት ስለሚያስፈልገው ነው እንጂ ሌላው ጥርጣሬው ስላለንና ከኋላ ምንም እንትን ስላለን አይደለም። ያን እንኳን እኔ ድሮፕ አድርጌያለሁ ያልኩ ከዚህ አንጻር ነው። ትንሽ ማህበረሰቡ ችግር ነው እኛ ጋርና በተለይ ደግሞ የቤተሰብ ከመሰረት ብቻህን እንኳን ብትሆን ችግር የለውም። ያው ልጅም ሚስት ምናምን ካለ የተወሰነ ዝግጅት ያስፈልጋል። ከዛ አንጻር ነው እኔም ቅድም እንደዛ ያልኩ። ያንተ ስሜት ይገባኛል። ያን ሁላ ፔኔትሬት አድርገህ ግን እዚህ ደረጃ ላይ መድረስ በጣም አድንቃለሁ። እዛ ነው ከባድ ነው። ጽናት ኢስቲቃማ እንግዲህ ወሳኝ ነገር ነው በኢስላም ጽናት ስቴድፋስትነስ የምንለው ነገር ማለት ነው። ኢንሻአላህ እንግዲህ በደዋ እንተጋገዝ። ያ ነው እንኳን ቀጠሮ ይጃለው ነገም ከሆነ ሰው ጋር እስቲ በቅርብ ጊዜ ያው እንቀላቀል ይሆናል። ሌሎቻችሁ ግን ክርስቲያኖች እዚህ ጋር ከላይም ካላችሁ አስቡበት፣ መርምሩ፣ ህሊናችሁም ይነግራችኋል እውነታውን። ያንን ነው ማለት የምችለው እኔ። ኡስታዝ ትምህርት በጣም መሳጭ ነው። አዳምጣለሁ ከስር ሁኜ ሁሉ ጊዜም። ኢንሻአላህ የሚገርም ነገር ያኔ ፓልቶክ የሚባል ፕሮግራም ነበረ፣ መርሃ ግብር ነበረ፣ አፕ ነበረ። ምናልባት ኢትዮጵያ ውስጥ ብዙ ሰው አያውቀውም ያንን አፕ ማለት ውጭ ያለነው ሰዎች እናውቅ ነበርና ትምህርት ቤት እያለሁ አጋጣሚ አንድ ልጅ ነው ሪኮመንድ አደረገኝና ለምን አትመጣም እዛ ምናምን ነገር ብሎኝ የመጣሁት እና ያ ፕላትፎርም እስልምና እንድቀበል አደረገኝ ማለት ነው። ፕላትፎርሙ ማለት ነው። እና የሚገርም ነገር 4 ልጆች ነበርን ያከፈር ነው። እንደዛ ብዙ ጊዜ ተግተን 4 ሰዎች አከፈርንና 3ቱም ተመለሱና አንድ ቀረች። 3ቱም የተመለሱት እኛ ብለናቸው አይደለም፣ ራሳቸው በሆነ ሰዓት ላይ አንፈልግም ክርስትና ትክክል አይደለም ብለው ተመለሱብን አስታውሳለሁ። እና አንድ ልጅ ቀረች እና ልጅቷ የሚገርም ነገር
ከሙስሊም አይ ቲንክ ምንድን ነው ክርስቲያን እንትን ብላ በዛ የተነሳ ነው እንደዚህ አይነት ነገር እንትን ብላ ክርስቲያን ወዳ መጨረሻ ላይ እኛ አግኝተናት አከፈርናት እና በጣም እንትን አለኝ። በቃ ሁሌ እንትን የለኝ። ከዛ ከ3 ወር ነው ከ4 ወር በኋላ አገኘዋት። የት ነው አለች። አንተ አክፍረህኝ እንዴት ነው እኔን እንትን የምትለው? አንተ ተመልሰህ ወደ እስልምና የምትመጣው ምናምን ብላ አለች። በቃ ያለውን ነገር ነግሬያት ምናምን ሻህዳ ሲያስኳት የሚገርም ነገር ማለት ነው። እና ምንም እንትን ያለው ነገር የለም። ከዛ በኋላ ግን አላህ ወፍቆኝ ወደ ኢስላም ስመጣ 4 ሰዎች እንዳከፈርኩት አላህም ለምለው የነበረው 4 ሰዎች እንዳከፈርኩኝ 4 ሰዎቹም ተመልሰዋል። ግን ከዛ በላይ አላህ እንድሰራ ቅዋውን እንዲሰጠኝ ለምነው ነበር እና አሁን ወደ ኢስላም ከመጣው በኋላ ስንት ሰዎች ሰለሙ ብለህ ብትጠይቀኝ ላላ ሰጥቼዋለሁ ራሱ ማለት ማውራት አልፈልግም ራሱ ማለት ነው። እና ያ ትልቅ ነዒማ ነው ለኔ የሰጠኝ እንትን ትልቅ ነገር ነው። እደሰታለሁ እሱን ነገር ሳይ ማለት ነው። ዋናው ነገር ስራ ያው እንዲሰራው ተብሎ አንድ ሰው አይናገርም፣ خلاص ያበላሻል። ሪያ እንዳይሆን ይውልኝ ስሙልኝ እንዳይሆን ግን በቃ ጀስት አላህ ብሎ በቃ ውስጤን የሚያስደስተኝ ነገር ወፍቆኛል። አልহামዱሊላህ በቃ ሌላ ምንም ነገር አልፈልግም። እነዛን 4 ሰዎች ከፍሮ እንትን ቢሉ ነበር ሁሉ ጊዜ ያመመኝ ነው የሚኖረው የነበረው እድሜ ልኬ ማለት ነው። እና አላህ ከህመም ያድናችሁ፣ ከኩፍር አላህ ይጠብቃችሁ፣ ሰውን ከማክፈር ከማስከፈር አላህ ይጠብቃችሁ፣ ከኩፍር አላህ ራሱ ይጠብቃችሁና ይህንን ነው የምለው። አንተንም ሂዳያ ያለ ይወፍቅህ። ቀላል ነገር አይደለም ያሳለፍነው ህይወት። በጣም እድለኛ ነህ እዚህ ደረጃ ላይ መድረስ። ያን ሁላ ጣጣ በጣት ሰው አንተ ሌላ ዓለም ውስጥ ነው ያለው። ኤኒዌይስ ግን ክርስትናን በደንብ መርምሮ በደንብ አገናዝቦ የሚያይ ሰው ወይ ኤቲስት ወይም ሙስሊም ነው የሚሆነው፣ ወይ ኤቲስት ይሆናል። አለዚያ ደግሞ ልክ አሁን እንዳለውበት የራሱን አምላክ ፈጥሮ በራሱ ጊዜ ቁጭ ይላል እንጂ እዛ አይቀመጥም። እስቲ ዱዓ አድርጉልን እንግዲህ ለእኛም ሁሉን ነገር እንዲሰምርልን ማለት ነው። እያወራ ያለ ሰው አለ? እየተሰማኝ አይደለም። ሰላም አለይኩም ወራህመቱላህ። አደም ሰላም፣ እንዴት ነህ አብራክስ? ሁሉም ዝም ተገናኘን። ሰላም። ቅድም ቢላል ዘረገፈ ተኛ መሰለኝ ቢላል። ኡስታዝ ሰላም አለይኩም ወራህመቱላህ። ካለ ጥያቄ ይቻላል? እየሰማን ያለ ወይ ከስልኩ ፎቃ ብሎ ይሆናል። ኢምራንም የለም? ኧረ ሁሉም የለም መሰለኝ። እኔ ያለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማር ኢምራን ሰላም ብያለሁ። እኔም አብራክ ሰላም ብያለሁ። ወገኔ አያደምኳችሁ ነው። ቀጥሉ። ምን ነበር ያልከኝ? አይ እኔማ እንሽ ጥያቄ ነበረች ሲላይ ኡስታዝ አይ ቲንክ ሞባይል ይሆን ኡስታዝ ይሰማል? ስታካኩበት ሊሆን ይችላል። እንጠብቀው ኢንሻአላህ። ጠራችሁኝ? እያወራችሁኝ ነበር። ወደኋላ እንትኔን ህይወቴን አስታውሳችሁኝ ብዙ ነገር የነበርኩበትን ህይወት ወደኋላ። አልহামዱሊላህ ምንም ነገር አልፈልግም። ላኢላሃ ኢለላህ የሚለውን ገመድ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ ሁሉ ጊዜ አትርሱት። የአላህን ገመድ አጥብቃችሁ ያዙ አትለያዩ ይላል ቁርአን። እና በእሳት ገደል አፋፍ በነበራችሁ ጊዜ ከእርሷ አዳናችሁ ይላል። አልহামዱሊላህ ማለት አፋፉ ምንድነው? ኩፍር ነው፣ ሽርክ ነው፣ ኒፋቅ ነው፣ ራሱ ቢዳ ነው።
ራሱ። ከዛ የሚያድነው ላኢላሃ ኢለላህ የሚለውን ገመድ የያዘ ነው። በእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ነው የሚለውና አንድ ሰው ከጉድጓድ ለመውጣት ገመድ ነው የምትሰጠው እኮ ስትሰጠው ተንጠልጥሎ ይወጣል ማለት ነው። እና ሙስሊሞች አሁን ዱንያ ላይ እያለን ተንጠልጥለን የወጣንበት ገመድ ላኢላሃ ኢለላህ የሚለው ገመድ ነው፣ የአላህ ገመድ ነው። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን መልካም ገመድን ጨበጠ ይላል ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ማለት ነው። ስለዚህ ይህ ገመድ ነው ትልቁ ነገር ራሱ ማለት ነው። እና እስቲቃማ ያስፈልጋል። ያዙ ነው የተባለ ነው። ያዙ ከለቀቅ ነው ያው የሚመጣው ነገር ታውቃላችሁ፣ ገደል ነው ከስር ያለው ተንጠልጥሎ ለመውጣት እንትን የሚለው ይሄ ገመድ ነውና ይገርመኛል ሳስበው ራሱ ማለት ነውና በእኛ መንገድ ለምንድን ነው ታዲያ እስልምናን አላህ የወፈቀኝ ብዬ ሳስበው ሱረቱ አንከቡት ምዕራፍ 29 ቁጥር 69 ላይ በእኛ መንገድ የሚታገለውን ሰው መንገዳችንን እንመራዋለን ይላል። በእኛ መንገድ የሚታገለን አላህን ለማግኘት በሱ መንገድ እሾት ያለውን ሰው አላህ ሂዳያ ይወፍቃል ማለት ነው። ሂዳያ ካላህ ዘንድ ያለ ተውፊቅ ነው። በዱንያ ላይ ትልቅ ነገር ነው። ከዚህ የበለጠ ምንም ነገር የለም ራሱ ማለት ነውና ይሄን ነው የምለው። አደም ቀጥል። ሰላም አለይኩም። አፉ በለን እንግዲህ ወደኋላ መለስንና ማለት እንትኑ ስሜቱ በጣም ይገርመኛል ራሱ እኔ ራሱ እያሰብኩት ነበር የራሴን ስሜት አሁን እዚህ ጋር እንትን ስታሰማን የራሱ ሌላ ነገር ውስጥ ገባውና ትንሽ ያንተንም እያሰብኩት ነበረ። አፉ በለን እና ጥያቄ ነበር ኡስታዝ። እሺ ጠይቅ። እሺ ማቁ ከሆነ እዚሁ የሉቃስ ወንጌል ምዕራፍ 11:49 ላይ ጥበብ ሐዋርያትንና ነቢያትን እንደላከች ይናገራል እና አንደኛ ቆሮንቶስ 1:24 ሳነበው ደግሞ ለተጠሩት ግን አይሁድ ቢሆን ግሪክ፣ የግሪክ ሰው ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው ይላል እና ይህንን መሰረት በማድረግ አንዳንድ ነጥቦች እንድትነግረኝ እፈልጋለሁ። ይሄ ጥበብ ነቢያትን እንደምትልክ ከተናገረ ሐዋርያት እንትን ቆሮንቶስ ላይ የተናገረው ንግግር ደግሞ ያ ጥበብ ለአይሁድም ሆነ ከአይሁድ ውጭ ላሉ ሰዎች የሆነው ክርስቶስ ነው አለ እና ከዚህ በፊት ነቢያቶችን ሲልክ የነበረው እርሱ ክርስቶስ ነው አምላክ ነው ማለት እንችላለን? ሊያስብለንስ ይችላል? አያስችልም። መጽሐፈ ምሳሌ 9:1 ላይ አውጣው እስቲ። ምሳሌ 9:1 ነው ያልከኝ? አዎ እሺ። ፍጥረት መጽሐፍ አውሩት። ምሳሌ 9:1 ጥበብ ቤቷን ሰራች፣ ሰባቱንም ምሰሶቿን አቆመች ይላል። ማናት ጥበብ የተባለችው? በሴት አንቀጽ የተጠራችው ለጠይቃቸው ኢየሱስ እንዳይሉ ኢየሱስ በሴት አንቀጽ የተጠራበትን ጥቅስ ማምጣት አለባቸው። ምክንያቱም መጽሐፈ ሲራክ 24:3 ላይ እኔ ጥበብ ከልዑል አፍ ወጣው ትላለች። ኢየሱስ ከአፉ የወጣ ነው። መጽሐፈ ሲራክ ምዕራፍ 24 ቁጥር 3 ላይ እኔ ጥበብ አለች ከልዑል አፍ ወጣው ምድርን እንደ ጉም ሸፈንኳት አለች። መጽሐፈ ምሳሌ ምዕራፍ 2 ቁጥር 6 ላይ እግዚአብሔር ጥበብን ይሰጣል ከአፉ እውቀትና ማስተዋል ይወጣሉ ይላል። ኢሳያስ 55:11 ላይ ከአፌ የሚወጣው ቃል ይላል። ኢሳያስ 15:30 ላይ ደግሞ በአፉ እስትንፋስ ይላል። ስለዚህ ከአፉ ስንት ነገር ነው የሚወጣው? እስትንፋስ፣ ቃል፣ ጥበብ፣ እውቀት፣ ማስተዋል፣ ጥበብ ሲሸነሸኑ ስንት ሊሆኑ ነው? ከአፉ የሚወጡትን ጥበብ፣ ማስተዋል፣ እውቀት፣ ቃል፣ እስትንፋስ ሸንሽነን ማንነት ካበጀንላቸው ስንት ስላሴ 3 መሆኑ ቀርቶ ወደ 6 ሊገባ ነው ማለት ነው። ስለዚህ አያስኬድም አያዋጣም ነው እያልን ያለ ነው። ስለዚህ ከዛ አንጻር ከሆነ ታዲያ ጥበብ የተባለችው ማን ነው ሲባል ከአፉ የሚወጣው አትሪቢዩት ናት። ስለ አትሪቢዩት ነው የሚናገረው። ያቺ አትሪቢዩት መጽሐፈ ምሳሌ ምዕራፍ 9 ላይ ስትመለከተው ጥበብ ቤቷን ሰራች፣ ሰባቱን ምሰሶዋን አቆመች፣ ፊሪዳዋን አረደች፣ የወይን ጠጇን እንደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿን ምን ብላ አደም አለ ሚውት አድርጎ ነው መሰለኝ። ሚውትን አንሳ። አነሳ ኡስታዝ። ሚውት አድርጋል። ያላዳመጥከኝም ያልኩት ሰምቻለሁ። 9:1 ላይ ነው ያለኸው። ጥበብ ቤቷን ሰራች፣ ሰባቷን ምሰሶ አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን እንደባለቀች፣ ማዕዷን አዘጋጀች፣
ባሪያዎቿንም ምን ባሪያዎችንም ልካ በከተማይቱ በከፍተኛ ስፍራ ላይ ጠራች ይላል። ስለዚህ ባሪያዎቹ የሚለው ያለችው ነቢያትን ነው። ነቢያትን የላከችው ማናት? ጥበብ። ሉቃስ ላይ ያለችዋ ጥበብ ናት ማለት ነው። ስለ እሷ ነው የሚያወራው እንጂ ጥበብ እያለ የሚያወራው ስለ ኢየሱስ አይደለም። ኢሳያስ 11:1 ላይ ደግሞ ግባ። ራሱ ኢሳያስ 11:1 ላይ ኢሳያስ 11:1 ላይ ምን ይላል? ስታነበው ምን ይላል? ቁጥር 2 ላይ የያዌ መንፈስ ከሴ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል አለ። ከዛ የያዌ መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የያህዌን የመፍራት መንፈስ ያርፍበታል አለ። ስለዚህ የማ ጥበብ ነው የሚያርፍበት? አደም ሚዩትን አንሳ። የእግዚአብሔር ጥበብ። ሉቃስ 2:40 ላይ ደግሞ ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔር ጸጋ በእርሱ ነበር ይላል። ጥበብም ተሞልቶ ይላል። ጥበብ የተባለው ኢየሱስ ከሆነ ጥበብ እዚህ ጋር የተባለው ሞልቶበት የሚለው ነው ምንድን ነው? ሉቃስ 2:52 ላይ ኢየሱስ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር ይላል። ስለዚህ ጥበብ የተባለው ነገር ባህሪን ነው የሚያመለክተው ራሱ። ገብተዋል? አሁን እዛ ላይ ደግሞ አንደኛ ቆሮንቶስ ላይ ያለው የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው የሚለው 1:24 ላይ የእግዚአብሔር ኃይል የተባለው ምንድን ነው? ራሱ ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 4 ላይ ተመልከት። በእግዚአብሔር ኃይል በሕይወት ይኖራል አለ። ማን ነው በሕይወት የሚኖረው? ኢየሱስ። በማ በእግዚአብሔር ኃይል። ሉቃስ 5:17 ደግሞ እንዲፈውስ የጌታ ኃይል ሆነለት ይላል። ሮሜ 1:20 ላይ ደግሞ የማይታየው ባህሪ የዘላለም ኃይሉ ደግሞ ማመላከተዋል። የእግዚአብሔር ኃይል አይታይም ነው የሚለው፣ ኢየሱስ ታይቷል። ስለዚህ ኢየሱስ የእግዚአብሔር ኃይልና የእግዚአብሔር ጥበብ የተባለው ፊገራቲቭ ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው፣ አልጎሪካል እንጂ ሊትራል የሚወሰድ አይደለም፣ ሶሊድ የሚወሰድ አይደለም ራሱ ማለት ነው። ስለዚህ መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ያለችዋ ጥበብ ናት። ጥበብ ተላከች ተብሎ የተባለው ጥበብ ተላከች ተብሎ የተባለው ስለ እሷ ነው የሚያወራው ራሱ ማለት ነው። ጥበብ የተላከች የሚለው ሉቃስ ላይ ያለው ማለት ነው። ማቴዎስ ወንጌል ላይ ግባ፣ አንድ ጥቅስ ልስጥ እና ማቴዎስ 11:19 ላይ ግባ። ማቴዎስ 11:19 የሰው ልጅ እየበላና እየጠጣ መጣ። እነርሱም እነሆት በላተኛና የወይን ጠጅ ጠጪ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል። ጥበብም በልጆቿ ጸደቀች። ጥበብም በልጆቿ ጸደቀች ይላል። ስለዚህ አሁን ጥበብ የተባለችው ኢየሱስ ከሆነ መጽሐፈ ምሳሌ 9:1 ላይ ባሪያዎቿን ስትልክ የነበረችውና ሉቃስ 11 ላይ የተባለችው ጥበብ የተባለችው ኢየሱስ ከሆነ እንዴት ነው የሚሆነው? ጥበብ በልጆቿ ጸደቀች በማለት ጥበብና ኢየሱስ ሁለት ለየቅል የሆኑ የተለያዩ ነገሮች አድርጎ ነው ያስቀመጠው። ጥበብ በልጆቿ ጸደቀች አለ። ጥበብ በልጆቿ ጸደቀች ይላል። ጥበብ ደግሞ በስራዋ ጸደቀች የሚላል። ኮዴክሶቹ የግሪክ ማኒስክሪፕቶቹ የተለያየ ነገር ነው እንትን የሚሉት። ጥበብ በልጆቿ ጸደቀች የሚላለ፣ ጥበብ በእንትኗ ጸደቀች የሚላለ። ራሱ ይህንን ነው የምታገኘው ማለት መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ያለውን አትርሳ ሁል ጊዜ ማለት ነው። ስለ ጥበብ ነው የሚያወራው ደግሞ ፈሊጣዊ አነጋገር ነው። ኢየሱስ ኢዲዮማቲክ ኤክስፕሬሽን የሚባል ነገር አለ። ኢዮብ ምዕራፍ 28 ቁጥር 14 ላይ ብትመለከተውም እንደዛ ነው እንትን የሚለው። ግን ማቴዎስ 11:19 ላይ ጥበብ በልጆቿ ጸደቀች የሚለው ነገር ያዘው። ኮዴክስ ኤፍሬማ የሚባለው በልጆቿ ሲል፣ ኮዴክስ ሲናቲከስ ወይም ሳይናቲከስ የሚለው ደግሞ በስራዋ ጸደቀች ይላል ማለት ነው። እና ከዛ አንጻር ነው የሚታየው። ታዲያ እንደዛ ከሆነ የእግዚአብሔር ጥበብ እንዲያለች እያለ የእግዚአብሔር ጥበብ ስትናገር ነበረ። መጽሐፈ ምሳሌ 9:1 ላይ እኔ ጥበብ በብልሃት ተቀምጫለሁና ምናምን እያለች ታወራለች። ስለዚህ ጥበብ እንዴት ልታወራ ትችላለች ከተባለ ኢዲዮማቲክ ኤክስፕሬሽን ነው፣ ፈሊጣዊ አነጋገር ነው። ኢዮብ ምዕራፍ 28 ቁጥር 14 ላይ ምን ይላል? ቀላይ በእኔ ውስጥ የለችም ይላል። ባህርም ደግሞ ሲጠየቅ ምን ይላል? በእኔ ዘንድ የለችም ይላል። እና ባህርና ቀላይ ያወራሉ ወይ ነው ጥያቄው። በእኔ ዘንድ የለችም እያሉ እኔ ይላሉ ወይ? እንዴት ነው ፐርሰን ናቸው ወይ ተብሎ ቢጠየቅ አይ ወይድ ምን ነካ፣ ኢዲዮማቲክ ኤክስፕሬሽን የሚባል ነገር እኮ አለ፣ ፈሊጣዊ አነጋገር የሚባል ነገር አለ እንጂ ባህርና ቀላይ ፐርሰን አይደሉም፣ ራሱ ማንነት አይደሉም፣ ራሱ ምንነት ናቸው ራሱ። ስለዚህ እንትንም ጥበብ፣ ማስተዋል፣ እውቀት ምናምን የመሳሰሉ ነገሮች ምንድን ናቸው? ባህሪያት ናቸው የፈጣሪ እና በተሳሳይ ፈሊጣዊ አነጋገር ነው የሚሆነው። መጽሐፈ ምሳሌ ምዕራፍ 3 ቁጥር 19 ላይ ያህዌ በጥበቡ ምድርን መሰረተ፣ በማስተዋሉ ሰማያትን ዘረጋ፣
በእውቀቱ ቀላያት ተቀደዱ ይላል መጽሐፍ ምሳሌ 24 አንድ ላይ ይመስለኛል። ቤት በጥበብ ይሰራል፣ በማስተዋል ደግሞ ይጸናል፣ በእውቀትም የከበሩ ጓዳዎች ይሞላሉዋል። ስለዚህ ጥበብ የተባለው ኢየሱስ ከሆነ ማስተዋልና እውቀት ማን ሊሆኑ ነው የሚል ጥያቄ ማቅረብ ትችላለህ ማለት ነው። ይህን ይመስላል። መርሃባ ጀዛኩሙላህ ኸይር። ወያከለ ኢምራን አይ ቲንክ ሳይደክም አይቀርም። አይ ኡስታዝ እኔ ያዳመኳችሁ ነው እንጂ ችግር የለውም። ተቀመጡ። ነገር እረፍት ስለሆንኩኝ ብዬ ነው። እኔ እንኳን እንደዚህ አላስለምድም። ለማንኛውም ሙዓዝ ጠፋ እኮ ሙዓዝ ጠፍተሃል። በጣም የውሃ ሽታውን ክብን እኮ። አሰላሙ አለይኩም። ኦሮሞ ኢዝ ኪንግ ማሻላ ትላለህ፣ ግን ኦሮሞ ኢዝ ኪንግ ትላለህ ምን ማለት ነው? ኧረ ተዉ እናንተ ሰዎች ተዉ ተዉ፣ ግን ተዉ ተዉ፣ ውጡ ከእንደዚህ አይነት አጥር። ቀብር ላይ ኦሮሞነት አያድንም፣ አማራነት አያድንም፣ ትግሬነት አያድንም። ተዉ፣ ስምን ቀይራው ነው። በማን ላይ ነው ኪንግ የምትለው እኮ መልስ የለም ራሱ። ሌላው ደግሞ ይመጣና ኢትዮጵያን የሰራናት እኛ ናት ይላል። እንትን የእንትን ውሃ ልክ ነኝ ይላል። ይመጣና እንትን እኮ የእንትን የኢትዮጵያ ውሃ ልክ ነው ይላሉ። ተዉ፣ እንደዛ አትበሉ። ተው፣ ሰው በሰውነቱ አክብሩ። ራሱ ኦሮሞ፣ አማራ፣ ትግሬ፣ ጉራጌ ዘር አይደለም ሲጀመር ጀምሮ ኤትኒክ ነው፣ ዘውግ ነው። ኢቨን ብሔርም አይደለም። ኢትዮጵያ ውስጥ ያለው ብሔር አንድ ብሔር ብቻ ነው። ብሔር ማለት ምን ማለት ነው ትርጉሙ? እስቲ ጻፉልኝ። ብሔር ማለት ምንድን ነው ትርጉሙ? ዛራ ይምራን፣ ብሔር ማለት ምን ማለት ነው ትርጉሙ? የሚነግረኛል? ብሔራዊ ቋንቋ ምንድን ነው ብትባል ምንድን ነው የምትመልስ? ፍትሐ ብሔር ማለት ምን ማለት ነው? አገር ማለት ነው ትክክለኛ ትርጉሙ። እግዚአብሔር ማለት የብሔር ጌታ ማለት ነው ትርጉሙ። ብሔረ ሕያዋን፣ ብሔረ ኦሪት ሲባል ከሰማችሁ ማለት ነው። ስለዚህ ብሔር ማለት አገር ማለት ነው ሲምፕሊ። ስለዚህ ኢትዮጵያ ውስጥ ያለው ብሔር አንድ ብቻ ነው ራሱ። ብሔር ብለው ኤትኒኩን የከፋፈሉት ሰዎች ናቸው ራሱ። ኤትኒክ አለ ኢትዮጵያ ውስጥ። ኤትኒክ ማለት ምንድን ነው? ዘውግ። አማራ፣ ኦሮሞ፣ ትግሬ ምናምን ነገር የሚባለው ነገር ዘውግ ነው ራሱ። ያንን ደግሞ ያደረገው ማን ነው? አላህ ነው። ሱረቱ ሩም ምዕራፍ 30 ቁጥር 21 ላይ የቋንቋዎችና የመልኮቻችሁ መለያየት ከአስደናቂ ተአምራት ነው ይላል። ይህ ለሚያስተነትኑ በውስጡ ተአምር አለበት ነው የሚለው። ኦኬ። እንደገና ደግሞ ሱረቱ ሁጁራት ምዕራፍ 49 ቁጥር 13 ላይ እናንተ ሰዎች ሆይ ከወንድና ከሴት ፈጠርናችሁ እንድትተዋወቁም ነገድና ጎሳ አደረግናቸዋል። ትራይብና ክላን የሚባሉ ነገድና ጎሳ የሚባለው አላህን የሚያደርገው ያደረገው ለምንድን እንድትተዋወቁ ነው ያለው። ከዛ አላህ ዘንድ በላጩ አላህን የሚፈራ ነው ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ከእናንተ ውስጥ በላጭ ማን እንደሆነ ልንገራቸው አሉ ለሰዎች። እነማን ናቸው? አላህን የሚፈሩት አላህን የሚፈሩት ተብሎ በተቋዋ ነው አላህ ዘንድ የደረጃ ልዩነት ያለው የሰው ልጅ። በተረፈ በሌላ ነገር ላይ ኪንግ የሚባል ነገር የለም። አንዱ ላይ ኪንግ የሚሆንበት ነገር የለም በፍጹም። ራሱ አላህ የሚለው እንደውም የሰው ልጆችን ከፊሉን በከፊሉ ላይ ያበለጥን ነው የሚለው። እኔ በኢምራን ላይ የምበልጥበት ነገር አለ፣ ኢምራን እኔ ላይ የሚበልጥበት ነገር አለ። ከፊሉ ለከፊሉ አንደኛው ለአንደኛው ኮምፕሊመንተሪ ነው፣ ማሟያ ነው። እና እንደዛ ነው። ቀብር ላይ አይሰራም ራሱ። ቀብር ላይ ኢቨን ልጆቻችንን ይዘን አንሄድም ራሱ። የያዝነውን ሀብት ይዘን አንሄድም ራሱ። ያካበት ነው አይደለም ኦሮሞነት፣ አማራነት፣ ትግሬነት ይቀርና ቀብር ላይ ራሱ የገነባው አካልህን ይዘው አትሄድም። እዛው ነው ዲኮምፖስት የሚያደርገው ወደ አፈርነት የሚቀየረው። ቀብር ላይ ያለው ነገር የሰራት መልካም ስራ፣ ያመንከው እምነትና የቀራው ቁርአን ብቻ ነው ዳገቱን የሚያስወጣ። ግልጽ ነው ወንድማችን። ግልጽ ነው ወንድማችን።
ያስተካክላል። አሁን ቀይሮ ይመጣል እሱ አሁን ኢንሻላህ። ከዚህ በፊትም አይቼዋለሁ ይህን ስም። ጆሮ ላለው ትልቅ መልዕክት ነው ያስተላለፍከው ኡስታዝ፣ በጣም እናመሰግናለን። እና በዓለም ላይ ደግሞ ያለው ዘር አንድ ዘር ነው ያለው። በጣም የሚገርማችሁ ነገር እንደዛ ነው። አንተ አሁን የድመት ዘር የለህም፣ የውሻ ዘር የለህም፣ የሰው ዘር ነህ፣ ሂማን ቢንግ ነህ። ቢንግ የሚባለው ነገር አሁን ሬስ የሚባለው ነገር አልተረዱትም ሰዎች ራሱ። በዓለም ላይ የነጭ ዘር የሚባል ነገር የለም፣ የጥቁር ዘር የሚባል የለም፣ የቢጫ ዘር የሚባል ነገር የለም። እሱ የከለር ልዩነት ነው። እሱ ከሆነ አማራ፣ ኦሮሞ፣ ጉራጌ ደግሞ ቋንቋ ነው። ቋንቋ ይዞት የመጣው ትውፊት፣ ባህል፣ ሙዳየ ቃላት፣ ኤትኒክ ይባላል፣ ዘውግ ይባላል። ውበት ነው። አላህ ነው እሱን ያደረገው። እና ቦርደርና ባውንደሪ የሚያደረጉት ሰዎች ናቸው። ራሱ ድንበር የሚባል ነገር ያደረጉት ሰዎች ናቸው። አላህ አይደለም እሱን ያደረገው። ዓለም አንድ ናት። ራሱ ሁላችንም የአንድ እናትና የአንድ አባት ልጆች ነን። የአደምና የሐዋ ልጆች ነን። ሆሞ ሳፒያንስ ነው እኛ የምንቀበለው። ሆሞ ኤሬክቲስ፣ ሆሞ ሃቢሊስ፣ ብሪካምብሪጃኒራ፣ ሲዞኪራ፣ ሜሶኪራ የሚባሉ ነገሮች የለም፣ ተቀባይነትም የለውም። ራሱ ሰው ከሞንኪ ወደ ሂማን ቢንግ ትራንስፈር ያደረገበት ሚሲንግ ሊንክ የለም፣ እስካሁን አልተገኘም፣ በፎሲል ማለት ነው። ዳርዊኒዝም ቲዮሪ ነው ራሱ፣ ኮንሴፕቹዋል ፍሬምወርክ ነው፣ ሴዶ ሳይንስ ነው። ማቴማቲካል ኢሌጋንስ የለውም፣ ኤክስፐሪመንታል ፕሩፍ የለውም። ስለዚህ ሰው ሆሞ ሳፒያንስ ነው። የአደም ዘሮች ነን፣ የአንድ አባት ልጆች ነን፣ የአንድ እናት ልጆች ነን። እዚህ ውስጥ የጦጣ ዘር አለ የሚነግረኛል። የድመት ዘር አለ እዚህ ውስጥ የድመት ዘር አለ እዚህ ውስጥ የሚነግረኝ። የድመት የአይጥ ዘር አለ የለም። የሰው ዘር ብቻ ነው ያለው። አንድ ዘር ነው ዘር ያለው በዓለም ላይ። የሰው ዘር አንድ ብቻ ነው፣ አንድ ብቻ ነው። የሰው ዘር አንድ ነው። ሂማን ቢንግ የሚባለው ነው። ቢንጉ የሰው ስፒሹ ሰው ነው ራሱ። ሆሞ ሳፒያንስ ነው። የአደምና የሐዋ ልጆች ነን ሁላችን። በተረፈ የአማራ የሚባል ዘር የለም፣ ትግሬ የሚባል ዘር የለም፣ ኦሮሞ የሚባል ጉራጌ የሚባል ዘር የለም። አይሸውዳችሁ ሰዎች። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ዘረኝነት ምንድን ነው አሉ ሲጻፉልኝ ከዘር ተዋት አሉ። ምንድን ነውና ነው ተዋት አለ? ጥንብ ዘረኝነት ሲያጥነገንግ እኮ ሽታው እኮ እንዴት እንደሚያስጠላ ብታዩ። እሺ ያጥነገንጋል ብታዩ። ራሱ ዘረኝነት ሬሲዝም የሚባለው ነገር ትራይባሊዝም በጣም ጥንቃቄ ያስፈልገዋል። እና ከዛ አንጻር ነው። በነገራችን ላይ እኔ ልጁን ዘረኛ ነው እያልኩት አይደለም፣ ስሙ ትክክል አይደለም እያልኩኝ ነው ያለሁት እንጂ እኔ በውበት ነው ማምነው፣ ሰው በመሆን ነው ማምነው። አይ ቲንክ መጀመሪያ ቅድሚያ የሚሰጠው ነገር እስልምና ነው ለእኔ ማለት ነው የመጀመሪያው። ሁለተኛ ነገር ደግሞ ያው የሰው ዘር የሚባለው ነገር ነው። ሶስተኛ ኢትዮጵያዊነት ነው፣ የጋራ እሴት። ምክንያቱም ተመሳሳይ ነገር ያስፈልጋል። የጋራ እሴት ብዙ ነገር ስላለን ኢትዮጵያዊነት አለን። የአንድ ሀገር ልጆች ነው። ያን ኢትዮጵያ ልጆች ነው። ሀገር ደግሞ ክቡር ነው።